አላህ ከአርሽ በላይ ነው ብለህ ተስማማን። ሁሌም ስልህ አዎ ሁሌም አልከኝ። ከሌሊቱ 1/3 ስልህ ይወርዳል አልከኝ። ወረደ ማለት አስቀድሞ ከፍታ ላይ ነበር ማለት ነው። ይሄ ቀላል ቋንቋ ነው። አንድ ነገር ወረደ የሚባለው አስቀድሞ ከፍታ ላይ ነበር ማለት ነው። የጠየቅኩ ደግሞ ስለሌላ አካል ሳይሆን ስለ አላህ ነው። አላህን ነው ስልህ ከአርሽ በላይ ሁሌም ነው ወይንስ ስልህ ሁሌም አልከኝ። ከሌሊቱ 1/3 ስልህ ይወርዳል አልከኝ። ውችዝ አላህ ከአርሽ በላይ ነው የሚለው ራሱ ውድቅ ነው ማለት ነው። ምክንያቱም አሁን 9 ሰዓት የሆነባቸው ሰዎች አሉ። እነሱ ጋር ከአርሽ በላይ ስላልሆነ አላህ አንድ አካል ከሆነ አላህ አንድ አካል ከሆነ እነሱ ጋር 9 ሰዓት ስለሆነ ለእነሱ ሲል ስለመጣ ከአርሽ በላይ ነው ብለህ ለምን ትሞግታለህ? እነሱ ጋር ደግሞ ሲወጣ ወደ አርሽ ሳይሄድ ሌላኛው ጋር ደግሞ 9 ሰዓት ይሆናል። እስቲል አሁንም ቅርቢቱ ሰማይ ጋር ይሆናል። ከአርሽ በላይ ነው ብለህ ለምን አሁንስ ትሞግታለህ? እሺ እኔ ልንገርህ፣ አላህ እጅ እግር አለው ብለን እናምናለን። እጅ እግር አይናያ እነኒ አስማ ወአራ ይላል። ያ ይናገር ቋንተ ዘ ለነቢ ለሙሳ አለይሂ ሰላም እነኒ አስማ ወአራ አይንዛዛ እፎይ አንድ ባንዳ ሲሉት አብዱ ነው እየቀጠለ ያለው ቀጥል። እኔ ፍራውንን መገናኘት እፈራለሁ ሲል እኔ አያለሁ እመለከታለሁ አላቸው። በምን አይነት ሁኔታ እንደሚያያቸው በምን አይነት ሁኔታ እንደሚሰማቸው እኛ የምናውቀው ግድ የለም። ስለመውረዱ ነው ያወራሁት እኮ እሱን እያስረዳው እኮ ነው። እኔ እኮ በየትኛውም ሁኔታ ይወርድ እኮ ማተር አደርገኝም። የሚወርደው አላህ ነው አይደለም እኮ እየነገርኩ እኮ ነው። እሱ የሚወርደው አላህ ነው አይደለም? አላህ ነው። ስለዚህ አላህ ከሆነ የሚወርደው ከፈለገ ኢብኑ ተሚያ እንደሚለው ምን ይላል? አላህ ሊተጣጠፍ መጨረማመት መተጣጠፍ ቴንደንሲ እንዳለው ይናገራል። የመተጣጠፍ የመንቀሳቀስ ይሄ እንደውም አላህ ለመኖሩ ማስረጃ ነው ብሎ ነው የሚያስቀምጠው። እሱ መቀመጥ፣ መነሳት፣ መሄድ፣ መውጣት፣ እንደገና ደግሞ መሳሳ፣ መለጠጥ እነኚህ ለአላህ ባህሪያት ይነገራሉ ብሎ ይናገራል። ስለዚህ እንዴት የሚለውን ምንም እንኳን እናንተ ቤላከፍ ብትሉትም እንዴትም ይሁን ብቻ ተለጥጦም ይሁን እንደው እዛ ሆኖ እንደዚህ ተስቦ የሚምጣ ወይንም ደግሞ እንደዚህ ጭርምት ብሎ ምክንያቱም ከአርሹ በጣም ከሰማይ የሚበልጥ ከሆነ ወደ ሰማይ ወደ ቅርቢቱ ሲገባ እንስ ማለትና ስብስብ ማለት አለበት። ፕላስ ደግሞ ምድር እንደዚህ ሼፕ ስላላት ኤሊፕቲካል ነገር ስለሆነች ስለዚህ አላህ ምን መሆን አለበት? ከዛ ማነስ መቻል አለበት ወደ እሷ ለመግባት ማለት ነው። ከዛ ያካብበዋል ማለት ነው። በጣም ግዙፍ ከሆነ ምን መሆን አለበት? ወደ ትንሿ ለመግባት ጭርምት ማለት አለበት። ትንሽ ከሆነ ሲምፕሊ መግባት ይችላል ማለት ነው። ስለዚህ አላህ ከአርሽ በላይ ነው የሚለው ኦልዌይስ አይሰራም ማለት ነው። ለምን? ከ190 ምናምን በላይ ሀገራት አሉ። ታይሚንግ ደግሞ የተለያየ ሰዓት አቆጣጠር አለ። ስለዚህ አሁን ከአርሽ በላይ ነው እያልክ እየቀጠፍክ ሊሆን ይችላል። አላህ ከአርሽ በላይ ላይሆን ይችላል። 9 ሰዓት የሆነባቸው ሰዎች ስላሉ ማለት ነው። እስከ ጎህ እስከሚቀድ ድረስ በትንሹ ለ2 ሰዓት ያህል አንድ ሀገር ላይ ይቆያል። አንድ ሀገር ላይ ስንል ተመሳሳይ ሰዓት ሬት ትላላቸው ማለት ነው። ከ9 ሰዓት እስከ 11 ሰዓት አካባቢ ድረስ ይቆያል። እንደዛ ከሆነ ከአርሽ በላይ ነው በምትልበት ቅጽበት ላይ እሱ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ሊሆን ይችላል ማለት ነው። ወይንም ደግሞ አርሽ ላይ ያለ እዚህ ምድር ቅርቢቱ ሰማይም ሊሆን ይችላል። እንዲህ ተለጥጦ የሚመጣ ከሆነ ከሁለት አንዱ ነው ሊሆን የሚችለው ራሱ ስለሆነ የሚመጣው ማለት ነው። ወይንም ደግሞ ምን ይሆንብሃል ማለት ነው? ግማሽ አካሉ ይመጣል፣ ግማሽ አካሉ እዛ ይቀራል ማለት ነው። which means ያለ አካላቶች ግማሹ የሚመጡ ግማሹ ማይመጡ፣ ግማሹ የሚንቀሳቀሱ ግማሹ እዛው ከአርሽ በላይ ስታክ ያደረገ። ስለዚህ ስትናገር ምን ይሆናል? አላህ ከአርሽ በላይ ነው ስትል ወይም ከወገቡ በላይ ወይም ከወገቡ በታች ያለውን ብለህ መናገር መቻል አለብህ ማለት ነው። ለይተህ ካለየኸው ግን ግማሹ እዛው ከአርሽ በላይ ስታክ ያደረገ። ካለየኸው ምን ይሆናል? ዘሆል መምጣት መቻል አለበት ማለት ነው። ዘሆል መምጣት መቻል አለበት። አብዱ መቀጠል ትችላለህ። አብዱ አለ ይሰማል? አለው ይሰማል። ያነሳሁት ላይ ምላሽ መስጠት ትችላለህ፣ ወይንም ደግሞ ለአንድ ሰው ማሳለፍ ትችላለህ። አይ እኔ ምላሽ እሰጣለሁ። ቀጥልሽ። ራሴ እኔ እያልኩት ያለሁት አሁን
አላህ ከአርሽ በላይ ነው። ከአርሽ በላይ ነው። አላህ ከአርሽ በላይ ነው። ተማዳን ፈልጋለሁ እኔ። እሺ አላህ ከአርሽ ተማዳን አርህማን አለ አርሽ ሰው የሚለው ከአርሽ በላይ ነው። አላህ ከአርሽ በላይ ነው ስንል በሁሉ ነገሩ በዛቱም በምኑም በሁሉ ነገሩ ከአርሽ በላይ ነው። አርሽ ላይ ተደላድሏል። ከአርሽ በላይ ከፍ ብሏል። አላህ ድምጽ ትንሽ አጥራ ኤርፎን ወጥቼ ልግባሽ። ኖ ኤርፎን ካለ ንቀለው ይሰማል። ኤርፎን አይደለም ከቦታው ነው። ኦራይት እሺ ፈይሰል ምንድነው እያልከን ያለው? አርሽ የተባለው ነገር ቬሪፋይ የሚያደርግ በጣም ብዙ ነገሮች አሉ። ከዛ ጉዳይም ጋር በተገናኘ ነው በደምብ ስታወራ የነበረው። ማለት ከአርሽ በላይ ነው ብለህ ነው የምታምነው አንተም? ከአርሽ በላይ እንደማለት መሰረት። ስለዚህ ከአርሽ በላይ ስትል ያነሳቸውን ጥያቄ ፕሪሳፖዝ አድርገህ ምላሽ ስጥ። ምክንያቱም ከአርሽ በላይ ነው ስትል መቼ ወይንም ከቀን እስከ ምሽቱ 8 ሰዓት አካባቢ ከዛ ደግሞ ከ11 ሰዓት እስከ ማታ ብለህ ተናገር እንጂ ይወርዳል ማታ ካልክ በኋላ መልሰ ደግሞ ከአርሽ በላይ ነው የጠየቀ ሰውየው ከሌሊቱ 8 ሰዓት ተኩል አካባቢ ከሆነ እንዴ ከአርሽ በላይ ነው ትላለህ? እምነትህ እኮ አይደለም። ያኔ ይወርዳል ብለህ ታምናለህና ምን ታውቃለህ? ሌሊት ላይ በጣም ማለት ነው አላህ በደንብ የሚሰማ ፐርፌክትሊ አሚን። በአማርኛ ብዙ ማውራት አልችልም። በደንብ የሚሰማ ቀን በደንብ አይሰማ ማለት ነው። ቀን በደንብ አይሰማ ማለት ነው። ያው እንታወቃለን በውስጥ ግን ፐርፌክትሊ ማለት ነው አንደርስታንድ የሚያደርግ ሌሊት ላይ በደንብ አንደርስታንድ ያደርጋል እና ቀን አያደርገኝም ማለት ነው። ይለያል፣ ቀንና ማታ ይለያል። ይኸውላችሁ አቡበከር ሲዲቅ ረዲየላሁ ዐንሁ ተጠየቁና ጥያቄ ምን አሉ? ማታ ላይ ነው ያለ እውቀት ፈትዋ መስጠትን ያለ እውቀት መናገርን ፈሩ። የትኛው ምድር ይታጣል? የትኛው ሰማይ? እና እነኛውን ያለ እውቀት የሚያወሩ ሰዎች ናቸው። አሁን እኔ እዚህ ጋር ለሊት አይደለ አላህ የሚቀርብህ፣ አላህም ሁሉም የሚቀርብህ ለሊት ላይ አድርገህ ወደ አላህ ተቃረብ አለ። ሱጁድ መሬት ላይ ነው ማለት ነው። ለሊት ውስጥ ነው። ለሊት ላይ እኮ ሱጁድ አድርገህ ወደ አላህ ተቃረብስ መባል ፈይሰል ነው። የአላህ መቅረብ የቦታ ካደረግከው የቦታ ማዕነውያ ነው። የአላህ መቅረብ ሲባል ማዕነውያ ነው እንጂ የቦታ ካደረግከው ወስጁድ ወቅተሪብ ቁርአን ነው። ሱጁድ አድርገህ ወደ ጌታ ተቃረብ። ያ ማለት መሬት ላይ ነው ማለት ነው። ሰው ሱጁድ ሲያደርግ ከሰማይ ይርቃል። ኢንሳን ላይ አላህን የምትቀርበው አላህን ፍሩ። ፈይሰል ትክክል አይደለም። ፈይሰል ንግግርህ ትክክል አይደለም። ኢንሳን ላይ ወላሂ አላህ የምትቀርበው አያገኝም አይ ነው። እኔ ፈይሰል እስላማዊ እውቀት አለ። ፈይሰል መጥፎ ነገር እየተናገርክ ነው። ምክንያቱም የማይሆን ነገር እየተናገርክ ነው። ፈይሰል ምንድን ነው የማይሆን ነገር? ቀን አይሰማኝም። አዳምጠኝ። ቀን አይሰማም ብሎ ሲል እኮ እንዴት እንደዛ አይደለም። ቀን አይሰማንም ወይ ብሎ ሲል አዎ አልክ። በደንብ አይሰማንም አልክ። እንዴት እንደዛ አይደለም። ምን መሰለህ አንዴ ስማኝ። አላህ በግማሹ ሌሊት ወደ መጀመሪያ ወደ ላይኛው ወደዚህኛው ወደ መጀመሪያው ሰማይ ይመጣል ማለት ይኸውልህ። ምክንያቱም በእኩሉ ሌሊት ተነስቶ ከእንቅልፉ ራሱን አሸንፎ ተነስቶ እኔን የለመነኝ የሆነ ሰው እኔ ሀጃውን እሞላለታለሁ። ሀጃውን ማለትም ፍላጎቱን ማለት ነው። ገብቶሃል? በትክክለኛው ሁኔታ አላህን ሰግደህ ከለመንከው ይሞላልሃል። ቀን ግን አይሰማኝም የሚለው ነገር አይሰራም። ፓራፍሬዝ እናድርገውና ችግር የለውም። ሌሊት ያ ከዚህ በፊትም ብለውኛል። አክቹአሊ አንተ ዝም በል ቆይ። ያ ተስማማን፣ ችግር የለውም። ሙዲን እንትና መሀል ለምን ትገባለህ? አይ በመሀል መግባት ሳይሆን ምንድነው እሱ ኦኬ ወደ ዋናው ፖይንት
ቀን አይሰማም አይደል? አላህ ሱብሓነሁ ወተዓላ ቀንም ሌሊትም ይሰማል። ግን እፎይ አንዴ እስቲ ቆይ ሁላችሁም ዝም በሉና እፎይ ፕሊዝ ቆይ አንዴ አንዴ ስማኝ ቆይ ትቀጥላለህ ሙዲን ዋና ፖይንት እኔ ቀን አላህ ይሰማል የሚል ሙግት የለኝም ቀን ይሰማል ማታ ነው የሚሰማው ምናምን የሚል ሙግት አላነሳውም ጀስት ፎር ጆክ ነው እንዲሁ ማታ ይሰማል ማታ ስለሚሰማል ነው ሲል በደንብ ማታ ነው የሚሰማው ሲል እንደ ቀን አይሰማም ማለት ነው እንደዚህ እንደዚህ አነሳውበት እንጂ እሱ ሙግት አይደለም እንደዛ አይነት አርጉመንት እንዳለ አስተምሮ እንደሌላችሁ ስለማቅ አላነሳውትም እሱ ላነሳው ነው እንደዚሁ ጣል ያደረኩበት ስለዚህ ወደ ዋናው ፖይንት እንመለስና አላህ ከአርሽ በላይ ነው የሚለው በራሱ ዲፋይን መደረግ አለበት በታይም ውስጥ ማለት ነው በዚህ ሰዓት እስከዚህ ሰዓት ከአርሽ በላይ ነው ከዚህ ሰዓት እስከዚህ ሰዓት ደግሞ ወይንም አናቀውም ወይንም ደግሞ ከአርሽ በታች ይወርዳል ብላችሁ ዲፋይን አድርጉት እያልኩ ነው ክርስቲያን አንድ ቪዲዮ ሊያስደምጠን ነው መሰለኝ ዲፋይን ማለት እንዴት ነው እየተደረገ አንድ ቪዲዮ ላስደምጥና አንዴ ትከተላለህ የእንዚሉ ወንድማችን ረቡና ኢላ ሰማዑና ሂና ይብቃ ሱሉሱል ለይል ሚን አልአኺር አንዴ ትከተላለህ ወንድማችን ይቅርታ ሁላችሁም ማሳባችሁ ያለው እኮ የሆነ ሰዓት ላይ ትከተላለህ እሺ ታጋር እፎይ ክርስቲያን የሚያሰማው አንዴ ሁላችሁም ይቅርታ አንዴ አሁን ደግሞ እናንተ ተናገራችሁ ሐሳባችሁን ገለጻችሁ እምነታችሁን ሁላችሁም ገልጻችኋል ወሃቢዮችም አባሾችም ማለት ነው አሁን ደግሞ ለምሳሌ በአመራር ደረጃ ያሉ ሊቃውንቶቻችሁ ደግሞ ምን ይላሉ የሚለው ነገር አዳምጡና እናንተ ለዛ ደግሞ ሪስፖንስ የምትሰጡትም ማዘጋጀት ትችላላችሁ ይሄን ለምሳሌ ኡስታዝ ታውቁታላችሁና አላህ የት ነው فوق العرش ከአርሽ በላይ ነው አላህ ያለው እጅህን ዱዓ ስታደርግ ወደ ላይ ነው የምታየው ያችን ጃሪያ አይን አላህ የት ነው في السماء ከሰማይ በላይ አለች ሳማኝ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ያለበትን ነብዩ ጠቆሙ ተናገሩ ስለዚህ ቁርአን ሐዲስን እንጂ ስሜቴን ልከተል አይገባም የኔን አመለካከቴን የኔን ፍልስፍናን ላንጸባርቅ አይገባም አላሁ መውጁዱን ቢላ መካን አላሁ ፊ ኩል መካን አላህ ሁሉም ቦታ ነው ያለ ቦታ ነው ያለው ምናምን ይሄ የሰው ፍልስፍና ነው አላህ ያለው ምንድነው الرحمن على العرش استوى الرحمن ከአርሽ በላይ ነው ያለው አላህ ነው አላሁ መውጁዱን ቢላ መካን ያለው የሰው ፍልስፍና ነው ያለ ቦታ ነው ያለው የሰው ፍልስፍና ነው አላህ አይደለም ያለው ያ ይሄኛውን እንግዲህ የዋሃብያ ኡስታዝ ነው ሁላችሁም አላህ ከአርሽ በላይ ነው የሚለውን ነገር ተቃውሞ አላህ በውጁዱን ቢላ መካን ወይም ደግሞ አላህ ያለ ቦታ ነው ያለው የሚሉትን አህባሾችን ሱፊዎችን ማለት ነው ተቃውሞ እንደዚህ የሰው ፍልስፍና ነው የሚለውን አቂዳቸውን ሲናገር እንሰማዋለን አህባሾች ደግሞ ምን ይላሉ የሚለውን አንድ ጊዜ እናዳምጠውና እኔ ትክክል አይደለም ያልኩት አንዴ ፈተል ትከተላለህ አንተ ወሃቢያ ስለሆንክ የወሃቢያውን ሐሳብ ልክ ነህ ትጋራዋለህ እንደ ወሃቢያው ከሆነ ልክ ነህ አንተ ደግሞ የአህባሹን ደግሞ የሚለውን አንተ ወሃቢያ ሱፊያ ስለ አንዴ ኦኬ ፌር ለመሆን የአህባሾችንም አንዳንድ አስደምጥን ነው ምክንያቱም ያንዱን ታስደመጠ አንደኛውን እንትን ካለ የማዳላት ይመስላል ቀጥል ሙዲን ትቀጥላለህ አንዴ ወንድማችን ሁላችሁም ሐሳባችሁን ትገልጻላችሁ ይሄ ነው እንጂ እነሱ የጃህሚያዎች እምነት አይደለም እኛ አህሉ ሱነቲ ወል ጀማዓ عندما نقول الله موجود بلا مكان سنل الله تعالى ያለ ቦታ ያለ ነው ስንል ያለ ቦታ ያለ ነው ማለት ነው ትርጉም ቃሉም ራሱን አይደል ሌላ ትንታኔ ያስፈልገው አንዳንዶች አላሁ መውጁድን ቢላ መካን ብለን በአማርኛ ተርጉመ ነው እንደውም በሚገባቸው ቋንቋም ተርጉመ ነው አላሁ ተዓላ ያለ ቦታ ያለ ነው ስንላቸው ለምንድን ነው አላህ ሁሉ ቦታ ላይ ያለው የምትሉት እናንተ ይላል አላሁ አክበር كيف يكون النفي هو الإثبات نفينا إثبات عندنا ናቸው كيف يكون النفي ያለ ቦታ አይደለም موجود بلا لا ምትለው ቃል እንግዲህ ማዕናው ካልገባቻቸው በአማርኛ እሺ ያለ ቦታ يعني لا يحتاج الى مكان ማለት ነው ليس هذا الكلام معناه موجود في كل مكان የጃህሚያ እምነት ነው እንጂ አህሉ ሱና እምነት አይደለም
ወልሙዕተዚላ ሙዕተዚላዎች የታወቁ ናቸው። ወልኸዋሪጅ ኸዋሪጆች መጀመሪያዎቹ ኸዋሪጆች ሰይዱና አልይ ላይ ይሄኛው እንደዚህ ከተናገሩ በኋላ ሁላችሁም ታውቋቸዋላችሁ። በቅርብ ያረፉት ሀጂ ሙፍቲ ማለት ነው። እነዚህ ደግሞ አላህ ከአርሽ በላይ ነው የሚሉት ምንድን ነው የሚባሉት? ከእስልምና ይወጣሉ ወይስ አይወጣም የሚለውን ተጠይቀው የመለሱት መልስ እናዳምጥ። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እንደ መጨረሻ ማለት ነው ይቀጥላሉ። ይሄ ከላይ ያሉትም አቋማቸው ነው። የፈይሰል ብቻ ሳይሆን ፈይሰል ያንተ ብቻ ሳይሆን የሌሎቹም አቋም የሁሉም የሙስሊም እምነት ይሄ ነው። ከዋህብያ ውጭ ያለ እዚህ ጋር ተሳስተዋል ምናምን ነገር ሲባል አንዳንዴ የእነኞቹ ብቻ ለማወቅ ሲሆን ልዩነቱ ያለው እዚህ ጋር የእነኞቹ ብቻ ሳይሆን የሌሎቹ ጋም ትልልቆቹ ጋም ስላለ ማለት ነው። ያንን ለማጥራት ያህል ነው ቪዲዮ የሚያስፈለገው። እናንተም እንደምታውቁት ምክንያቱም አንዳንዴ ከስር ያለው እንደናንተ አይረዳም። እንደዛ ነው። ከስር ያለው ምን እየተባለ እንደሆነ ላይገባው ስለሚችል ነው። ሶሪ ሙዲን ቀድማ የገባው ፕሌይሌት ወይም ሙዲን አይ ቲንክ ማንኛችሁ እንደቀደማችሁ አላውቅም። እኔ ነኝ የቀደምኩት። እፎይ ጊዜ ስጥና ትንሽ ላውራ። እሺ ቀጥል። ሁሉን የፈጠረ ምንድነው ላውራ የፈለኩት? እስልምናውን አንተ አሁን ስትናገር እዚህ ውስጥ ገስት ውስጥ ያሉት ሰዎች ምናልባት ተቀብለውት ሜቢ አንተን ግን አቅዳን ብለየልን በሁሉ ቦታ ከሚሉት ወይስ አለ ቦታ ከሚሉት ወይስ ከአርሽ በላይ? እኔ የራሴን አቋም ነው የምነግርህ። እኮ ያንተ አቋም ምንድነው? ይሄ አቋሜ ማለት ምንድነው? ዲን አልኢስላም የተመሰረተው በአምስት መሰረታዊ ነገሮች ነው። ኦኬ ከነኛ ውስጥ እምነቱ ደግሞ ማመኑ ደግሞ በስድስት ነው። ስለዚህ ሸሃዳን የያዘ የተከተለ እምነቱ የሚያዘውን ነገር አድምጠኝና መልስ ትሰጠኛለህ። ሸሃዳ በማን ነው የምትይዙት? አስጨርሰኝና አስጨርሰኝ፣ ችግር የለውም። እሺ ቀጥል። ቆይ ጣልቃ ትጉልህ። ስለዚህ አሽሃዱ አላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወሐጁል በይቲ መን ኢስተጣ ኢለይሂ ሰቢላ። መልካም። የእስልምና መሰረቱ አምስት ነው። አንተ እዚህ ጋር ፔሌት አዳምጠኛ ነው። አስጨርሰኛ፣ ምን ችግር አለው? መሰረቱ ላይ ሙዲን ጣልቃ ትግቡ። መሰረቱ ላይ ተለያይታል። የትኛውን አላህ? ለምሳሌ አንተ አላህ እጅግር አለው ከአርሽ በላይ ነው። በዚህ አላህ ነው ሻዳ የምታስይዘው ወይንስ አሻሪዎች በሚሉት አላህ እጅግር የሌለው ማለትም በእጅግር በክፍል አካላት በማይገለጠው አላህ ነው ሻዳ የምታስይዘው ወይንስ ማንንም አይመስል እጅግር አይን ባት አለው በሚለው አላህ ነው ሻዳ የምታስይዘው? ይሄን አጥራና ለይ። ይሄንን አጥራና ቀጥል። ከአርሽ በላይ ባለው አላህ ነው ወይንስ ያለ ቦታ ባለው አላህ ነው ሻዳ የምታስይዘው? የአንተ ፍላጎትን ለማንጸባረቅ ልናገር ወይስ የኔን ሀሳብ ተከትለ ጥያቄ ትጠይቀኛለህ? እምነቴን አድምጠኝና ጠይቀኝ። ሁለት አይነት ሶስት አይነት አንድ ሰው ሻዳ ስታስይዘው አስቀድማ ስተምራ ነው አይደለ? እንደ ሻዳ የምታስይዘው ነውስ ጆሮውን ጎትተህ ና ሻዳ ያዝ አሽሃዱ አላ ኢላላህ ሙሐመድ ረሱሉላህ በል ብቻውን የምትለው ና ቅድሚያ አላህ እንዲህ ነው የት ቦታ ነው እንደዚህ ነው ምናምን ብለህ ተውሂድ ታስተምራለህ። አትሊስት ተውሂድን የምታስተምር ከሆነ ያንተን አቂዳ ባላቅም ተውሂድን ሜቢ ሶስቱንም የተውሂድ እንትኖች ወይን ታስተምራለህ። ሜቢ አቂዳ የሚፈቅደው ከሆነ ወይንስ አሽሃዱ አላ ኢላሃ ኢላላህ ስትል ከሱ በስተቀር የሚመለክ ጌታ የለም ነው የምትለው። ማን ነው እሱ? የት ያለው አላህ? የትኛው ቦታ? ቢሮ ውስጥ ያለው፣ መስጊድ ውስጥ ያለው፣ ምድር ውስጥ ያለው፣ ሰማይ ላይ ያለው አይደለም እኮ። የትኛው ነው አላህ? አንተን እኔን፣ ሰማይን፣ ምድርን
ነቢያቶችን ሁሉ የፈጠረው አንዱ አምላክ ከምንም ነገር የጸራ ነው ብለህ ትመሰክራለህ። ወይለት ስለ አላህ ሳታስተምር ዝም ብለህ አንድ አምላክ ብለህ ብቻ ሻዳ የምታስይዘው የት እንዳለ ሳትነግረው እጅ እግር ይኑረው አይኑረው ሳትነግረው የክፍለ አካላት ይገለጣል አይገለጥም ብለህ ስለ አምላክህ ሳትነግረው በቃ ዝም ብለህ አላህ ስሟ ብቻ ሎክ ስም ብቻ ነግረህ ነው ሻዳ የምታስይዘው ማለት ነው። እሺ እፎይ እንደዛ ካልከኝ ማን የሚባሉት ሰውዬ ኢየሱስን ከንፈሩን ድብና አድርጌ ስሜዋለሁ ይጣፍጣል ሲል በምን አይነት ነው አንተ ለኔ የምታስተምረኝ የምታስረዳኝ? እስኪ ንገረኝ። በጣም ተናዳል ማለት ነው። አይደለም መናደድ አይደለም። ቆይ አሁን ይኸውልህ ቡል ወደ ማድረግ ገባ። አንደኛ አታውቀውም፣ እንደዛም አይልም ክፍሉ። ህፃን ሆኖ መጣ፣ ህፃን ልጅን ሳም የሚለው ዛሬ የተወለደን መሳም ሉክ ትኩስ የተወለደ ጨቅላ ልጅን መሳም እስልምና አይምሯችሁ ብሬ ወሽድ ስላደረጓችሁ ነው። በተለይም የዋብዬዎች ኡስታዞች ማለት ነው። እንደዛ ካልክ ነብይ በየቀኑ ህፃናት ሲወለዱ አፋቸው ውስጥ ምራቁን ይጨምር ነበረ። ይሄ ኦፌንሲቭ ስለሆነ አልጠቀመው ለጊዜው። ሰው ጥያቄ ካለ መጠየቅ ትችላለህ። እንደዛ ከሆነ ግን እንደውን በልና ምን አገናኘው? ምንም የሚያገናኘው ነገር እኮ የለም። ሳመውሽ ምን ሆነ? ምንም የሚያገናኘው እኔ የጠየቅኩ ምንድነው እሱ ስለ አላህ ስታስተምር ከአርሽ በላይ ያለው በክፍለ አካላት የሚገለጠውን ነው ወይንስ ያለ ቦታ በሚለው ነው? ስለ የሚያበሳጭ ጥያቄም አይደለም። አክቹዋሊ አቂዳህን እስከሆነ ድረስ አቂዳህን አስተምረ ነው ወይንስ አጭበርብረህ ሳታስተምረው ነው? እኮ ኢዚ ነው። ሜቢ ቀጥል። ወደ ስድብ እንዳገባ ደግመህ ግን ቀጥል። አልተሳደብኩም፣ እኔ አልሳደብም። ምክንያቱም ስድብ ሳይሆን አንተ ምንድነው አስተምሮቱ ያለው ከየትኛው ወዴት ነው የሚለውን ነገር ጥርት አድርገህ ተናገረው ስትናገረው ማለት ነው። ምክንያቱም እስልምና የተመሰረተው በ5 ነገር ነው ሲባል የተመሰረተበትን ነገር ነው የምታወራው። ገብቷል? እፎይ ከምን ተሰራ ወይ ደግሞ የእፎይ ቤት ከምን ተሰራ ሲባል ከአፈር ከጭቃ ወይ ደግሞ ከድንጋይ ከእንጨት የሚል አስተሳሰብ ይዘህ ከዛ በኋላ እፎይ ከየት አመጣው እንዴት ሆነ የሚለው ነገር ቀጣይ ነገር ነው። አድምጥ ትንሽ አድምጥ። መሐመድ ዘካ ሐጅ ብቻ ስም ብቻ ነው የምንነግራቸው ወይንስ ዲቴል ታስተምራቸዋለህ? ዘካ ስትል ምን ማለት እንደሆነ ቆይ ዘካት ምን እንዴት እንደሚወጣ እንዴት እንደሆነ ምን ያህል ከስንት ፐርሰንት እንደሆነ ታስተምራለህ? አታስተምርም? ልነግርህ እኮ ነው። መጀመሪያ መሰረቱ 5 ነው። አሽሃዱ አላህ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። መሐመድ አላህ ማለት ሊጠይቅህ አስጨርሰኝ። አሁን እኮ አንተ ለመማርም ልታስተምረኝም አንዴ የሆነች ነገር ልንገርህና ከዛ ዝም ብለህ ታዳምጠዋለህ። ምን መሰለህ ምክንያቱም እኔ የጠየቅኩት ምንድን ነው በ5 ነገር ተመሰረተ። ሰዋት ስም ነው እኮ 5 ነገሮች እነኛ ዲፋይን አይደረጉም ወይ? 5ቱ ነገሮች አይ በአላህ ማመን አላህ ዝም ብሎ በስም አላህ በሚል ብቻ የሚያምነው ወይስ ስለ አላህ ዲፋይን አስተምረህ ነው? እፎይ ልክ ነህ እኮ። ይኸውልህ አንድ ሰው ሙስሊም ለመባል አንድ ሰው ሙስሊም ነው ብሎ ለመግለጽ መሐመድ ያላቸውን ነገሮች መጀመሪያ በራሱ በጭንቅላቱ ማሐፈዝ ወይም ደግሞ በጭንቅላቱ ማወቅ አለበት። መጀመሪያ በጽሁፍ ማንበብ ሳይሆን መጀመሪያ የተነበበውን ሰምቶ ከዛ በኋላ እነዛ ነገሮች ማወቅ አለበት መጀመሪያ ማለት ነው። አርካኑል ኢስላሚ 50 እና አርካኑል ኢማን 6 የሚባሉት የእስልምና መሰረቶች 5 ናቸው፣ የኢማን መሰረቶች ደግሞ 6 ናቸው የሚባሉትን ነገሮች መጀመሪያ እነሱን ማወቅ አለበት። ስለ አላህ የት መኖር፣ ስለ እስልምና ምንድነው ምናምን ጃስ ገለምን ምናምን የሚለውን ነገር ከመግባቱ በፊት መጀመሪያ እነዚህ ነገሮች 5ቱን ቃላትና 6ቱን ቃላቶች መጀመሪያ ሰውየው በደንብ ማወቅ አለበት። ሙስሊም የሚሆነው ሰውዬ ዝም ብሎ ከመሬት ተነስቶ አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድ ረሱሉላህ ብሎ ስላለ ብቻ ሙስሊም ሊሆን አይችልም አንድ ሰው። ገብቷል? እና መጀመሪያ እነዚህ ነገሮች ስር መሰረታቸውን
መጀመሪያ ማወቅ አለበት። ከዛ በኋላ አላህ የት ነው ያለው የሚለውን ነገር ይሄዳል ማለት ነው። እነዚህን ካወቀ በኋላ አላህ የት ነው ያለው ፐርሰናሊ አይ ዶንት ኖ እኔ ሻዳ የሚያዘው በነቢያቱ በመሐመድ ነው የሚሆነው። መሐመድ በሌለበት ዘመን ደግሞ ሜቢ በሌሎች ነቢያቶች ብለህ ልታምን ትችላለህ። ሶ ዊችዝ ነቢያቶቹ የሚቀያየሩ ናቸው እንደ እምነት ከሆነ ለአንተ ልቅረብ ብዬ ነው ለአርጉመንቱ። አላህ ያለበት ቦታና ያለ ሁኔታ ግን የሚቀያየር ነው ብለህ ላታምን ትችላለህ። ስለዚህ ስለ አላህ ሳያቅ የሆኑ ነገሮችን መሸምደዱ፣ ስለ ዘካት መሸምደዱ፣ በኢማኖች እንትን በ4:136 ባለው በመላእክቶች በምናምን በእንትኖቹ ማመን በመልእክተኞች ምናምን የሚለውን እነሱን መሸምደዱ ቅድሚያ አላህ የሚያመልከው አላህ ራሱ ምንድን ነው የሚለውን ሳያውቀው ፖይንቱ ብዙም አልገባኝም። ኤኒዌይስ ከድር ምትለዋለህ? እሺ በመጀመሪያ አስጨርሰኝና አንዴ ብታስጨርሰኝ በጣም ደስ ይለኛል። 900 ሰው ሲያዳምጥ ቁም ነገር ለመጨበጥ ነው እዚህ ጋር እያዳመጠ ያለውና እባካችሁ በኮመንት የምትሳደቡ አትሳደቡ። የስድብ ጽሁፍ የምትጽፉ ለመሰዳደብ አይደለም የገባ ነው። ያ ሆነ ከደር እነሱ ተዋቸውና ራስን ሂድ ከደር ተዋቸው። የፈለጉት ይበሉ። ምን ቸገረህ አንተ? ተዋቸው እነሱ። ኮመንት ላይ የሚሳደቡ የእኛንም ከኛም ከእስልምናውም ያሉትን ሚውት አድርጓቸው። ብቻ እየተጻፈ ያለ ያለፈው አልፏል። አሁን ላይ ያቁሙ። ኦኬ እሺ። ሁለተኛ እፎይ ያነሳው ጥያቄ ጥርት ያለና ትክክለኛ የሆነ ጥያቄ ነው ያነሳው። አርካኑል ኢስላም ላይ የመጀመሪያው አርካኑል ኢማን ላይም የመጀመሪያው የሆነው ነገር ምንድነው? ስለ አላህ ልዩነቱ ኢስላም በተግባር ኢማን ደግሞ በእምነት የሚያዝ ነገር መሆኑ ነው እንጂ ጥርት ያለ ነገር ነው ያነሳው። እሱም የመጀመሪያው ምንድነው? ላኢላሃ ኢላላህ ከአላህ ውጪ በሐቅ የሚገዙ ጌታ የለም፣ ነብዩ መሐመድ የአላህ መልእክተኛ ናቸው የሚለው። በዒሳ ጊዜ ደግሞ ነብዩ ለዒሳ የአላህ መልእክተኛ ናቸው። በአደም ጊዜ፣ በኖህ በሺህ ጊዜ ነብያቶችን እየጠሩ ያን ማለታቸው የእስልምና መሰረት መግቢያው ነው። አላህ ብለው ታዲያ ማብራሪያ የለውም ወይ? አለው፣ ማብራሪያ አለው። አንድ ሰው ለምሳሌ አላህ ብሎ የሆነን ሃይላንድ አላህ ብሎ ሰየመው። ለምሳሌ ወይ የሆነን ጣዖት ሰራና በእጁ አላህ ብሎ ሰየመው። ከዛ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሲል ያንን ጣዖት የሚፈልግ ከሆነ ሙስሊም አይባልም። ቃሉ አይደለማ፣ ቃሉ ብቻ ሳይሆን ቃሉ የሚሰጠው ትርጉም መታወቅ አለበትና እንደዛም ደግሞ ከአርሽ በላይ ያለው ሁለት እጅ ያለው አንድ እግር ያለው አንድ እግሩን ጀሃነም የሚከት ነው አላህ ብሎ ካመነም ይህም አላህን አላወቀም። በቃል ደረጃ አላህ አለው እንጂ አላህን አላወቀም። መሰረታዊ የእስልምና ጉዳይ ላይ ተሳሳተ ይባላል። ለዛ ሙስሊም አይሆንም ማለት ነው። ያውም በአላህ ጉዳይ ተሳሳተ ማለት ነው። አዎ በዚህ ጉዳይ እውቀት አለኝ እወያያለሁ ቁርአንና ሐዲስን እየጠቀሱ የሚል ሙስሊም ነኝ ባይ ካለ ዝግጁ ነኝ ልወያይ። ያለበለዚያ የመሰዳደብ አንዱ እያወራ ሌላው የሚገባ ምናምን ከሆነ ጊዜ ለማቃጠል ስላልገባን እወጣለሁ ማለት ነው። አይ ችግር የለውም አሉ። በእሺ ኒዛር አብዱ አስጨርሰኛለህ? እፎይ ልጨርስና ልውጣ ወይስ የሆነ ዝም ብለህ ወደ እንትን እየተሽከረከርክ አስቸገርከኝ። ዲፋይን አድርገዋል አይደለም መሽከርከር ሳይሆን አሁን እሱም ከደም አብራርቶታል። እሱ ባብራራው ልክ ሳይሆን እኔ የምቀበለው ወይ ደግሞ የማምነው የእስልምና መሰረቱ ላይ አሽሃዱ አላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃሙ ሰላት ወኢታኡ ዘካት ወሰሙ ረመዳን ወሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ፣ እነዚህ የእስልምና መሰረቶች ናቸው ተብለው ተቀመጡ። ከዛ በኋላ አርካኑል ኢማኒ ሲተቱ ይመጣል። አንቱ ሚነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪሂ ወሸሪሂ ሚነላሂ ተዓላ፣ ሁሉም ነገር ከጌታ ነው ከፈጣሪ ነው ብለህ አጽድቅ ብሎ ነግሮሃል። ከዛ በኋላ ተውሂዶች አሉ፣ ትምህርቶች አሉ። ትምህርቶቹን ትከታተላለህ። ገብቷል። ግን ዋናውና ቀዳሚው ነገር የእስልምና መሰረቱ ስንት ነው ከተባለ 5 ነው። በዚህ 5ቱ የእስልምና መሰረት ውስጥ ይኸውልህ አስጨርሰኝ። ጨርሻለሁ። 2 ደቂቃ አላወራም። አስጨርሰኝ። 2 ደቂቃ አላወራም። አታክ አታድርገኝ። አታክ አላደረኩም። ምክንያቱም ኢንተራፕት እያደረኩ ያለሁት ለምንድን ነው? እሱ
አሁንም ኢማን ኦፍ እስላም እና አርካን ኦፍ እስላምን ነው እየደጋገምክ እየነገርከን ያለው። እኛ ጥያቄያችን እሱ አይደለም፣ ምክንያቱም ፖይንታችን ስላልሆነ ልመጣልህ አንዴ። ምክንያቱም ዘካ ብትሰጥም ራሱ በማን ስም ነው ዘካ የምትሰጠው? ሀጅ የምታደርገው ማንን አስበህ ማንን ልታመልክ ነው? መላእክቶችን እና ነቢያቶችን እንደዚህ ብትገዛ ብታምናቸው በእነሱ ማመን መጽሐፍቶቹን ማመን ማን የፈጠራቸው ማን የሰጠው መጽሐፍ ብለህ ነው። ስለዚህ ዞረ ወደ ማን ነው የምትመጣው? ወደ አላህ ትመጣለህ ማለት ነው። ስለዚህ አላህ የሚለውን ግን አንደኛው የትኛውን አላህ ነው የሚያመልከው? አንደኛው እጅ እግር ያለው ከአርሽ በላይ ብሎ የሚያምነው አለ። ስለዚህ በአይምሮ ውስጥ ያለው እጅ እግር ያለው ፊት ያለው አይን ያለው ጆሮ ያለው ባት ያለው የማንም አይመስል ለአንደኛው ይሄ አላህ ጣዖቱ ነው። ይሄ አላህ ጣዖት መስሎ የሚታየው፣ ለአንደኛው ደግሞ ይሄ አምላክ መስሎ የሚታየው። ስለዚህ ይህንኛው መሰረቱ ልዩነት እያለ ስለ ገንዘብ ዘካ መስጠት እንዴት ትነግረኛለህ? ሀጅ የምታደርገው በህይወት ስንኖርና ገንዘብ ሲኖር ነው። እንዴት ይህን ትነግረኛለህ? ገንዘብ ለማውጣትም ዘካ ለመስጠትም ገንዘብ ሲኖርና ስንኖር ነው። ታሌለህና ገንዘብ ካሌለህና ካልኖርክ ጊዜ አንድ ቀን ከሆነች እሱንም ላታስበው ትችላለህ። ስለዚህ የትኛውን አስበኸው ነው? እጅ እግር ያለው ጣዖት እያለው አላህ ስላለ ስሟን ስለተቀበለ ብቻ ሙስሊም መሆን ይችላል? እኔ እስልምና አስተምሮቱን ነው የምናገረው። ምክንያቱም እቺን ያመጣሁበት ምክንያት ምንድን ነው? አምስቷን ቆይ ከዴ አስጨርሰኝና ትነግረኛለህ። ጥያቄ ነው የጠየቀው። እፎይ እውቀቱ ከሌለ የለኝም ማለት ነው። የለኝም በል እውቀቱ የለኝም። ነብዩ ብለዋል ሰለላሁ ዐለይሂ ወሰለም ኢማኑ ቢላሂ ወረሱሊሂ ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው ብለዋል። ሰሃባዎች አሉ ስለ ሶላት ሳያውቁ ስለ ዘካት ሳያውቁ የሞቱ ግን እነኛ ሰዎች ጀሃነም ይገባሉ ማለት ነው። ይሄ ምክንያቱም አርካኑል ኢስላም የመጣው ወደ መጨረሻ አካባቢ ላይ ነው። ጅብሪል ረጅም ነው እንትኑ አንዴ ቆይ ስማኝ፣ አንዴ ስማኝ፣ አፉ በለኝና ጥያቄውን መልሱለት። ከሌላችሁ የለኝም በሉና ያንተም ያህል የእፎይም ያህል እውቀቱ የለኝም ስለሌለኝ ያንተም የእፎይም ያህል አሁን እዚህ ጋር እኮ 2900 ሰው እያዳመጠ ስለሆነ ቢያንስ ለነሱ አስበህ ዝም በል። 100 ሚሊዮንም ህዝብ ይኑር፣ እኔ የራሴን ሀሳብ ነው እየነገርኩት ያለሁት የራሴን አመለካከት ስለሆነ አንተም የራሴን አመለካከት ነው እያራመድክ ያለውና እኔ ራሴን አይደለም። እንዴት አንተ ስለ ሸሪዓ የራስን አመለካከት ትሰጣለህ? እፎይ የተናገርኩት እምነት ነው። ይኸውልህ ስማ ይሄ እምነት ነው። አማር ኢብኑ ያሲር አርካኑ ሰላትን ያውቁ ነበር። የአማር አባት ሰሃቢዩ የሞቱት አርካኑ ኢስላምን ያውቁ ነበር እንዴ? ንገረኝ እስኪ። እኔ ሰሃባ ናቸው ጀነት መልስልኝ። አርካኑ ኢስላምን ያውቁ ነበር ወይ? ከድር ግን የመጀመሪያውን አርካኑ ኢስላም የመጀመሪያውን ግን ያውቁ ነበር። አስጨርሰኛ በአላህና በመልእክተኛው ማመን የሚባለው ነገር በዝርዝር ያውቁ ነበር። ግን ስለ ሶላት ስለ ጾም ያውቁ ነበር። አስጨርሰኝ። እሺ ትጨርሳለህ። አላውቅም አልክ እኮ በቃ። ለምን ቢያንስ ለሌላው ለምን አታስብም? ሙስሊም ነህ አይደል? ሙስሊም ነህ አይደል? ይኸው እሺ፣ እኔ ሙስሊም ነህ አይደለም ወይ? አዎ ሙስሊም ነኝ። ግን አይደለም ዋህብይ ነኝ ብለህ እኮ ነገርከው። አላልኩም። እኔ አላህ ይጠብቀኝ ከዋህብያነት። ዋህብያ አይደለም እኔ ይኸውልህ ከሙስሊምም ሙስሊም ነኝ፣ የጠራ ሙስሊም ነኝ። በአላህ አንድነት አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አምናለሁ። ገብተዋል። አቅሜ በቻለው ያህል ዘካን አደርጋለሁ። ሌላው ነገር እንዳለ ቢሆንም ማለት ነው። ግን እፎይ እኮ እዚህ ጋር ተቀምጦ አንተ ዋብይ ነህ አንተ አቤሽ ነኝ ዋብይ ነኝ አላለም። ዋብይ አይደለም። አንተ ስትከፋፍለን ደግሞ አሚን ብሎ ሌላይት ዋብያ ነኝ አላለም። ዋብይ አይደለም። አይ ተረድቼዋለሁ ለማለት የፈለገውን እፎይ አይደለም የከፋፈለው። ዋሃብያ መጣ ነባራዊ ያለውን ነገር ነው እያወራ ያለው። እፎይ እኔና እፎይ እኔና እፎይ ብለብቻ የምናወራባቸው ነጥቦች አሉ። ግን አሁን ዋሃብያ እፎይ ነው እንደ ዋሃብያን የመሰረተው አሁን የመጣው ዋሃብያ የሚባል በቅርብ የመጣ ፊርቃ ነው። ሙስሊም አይደሉም። አዎ ሙስሊም አይደሉም። እነ ሙፍቲው እያስተማሩ ያሉት እነ ሙፍቲ ነብዩን ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት አላህ አምሳያ እንደሌለው አላህ ላይ አስቦ አስተንትኑ ማንም ፍጥረት ሊደርስበት እንደማይችል
አስቦ አስተንትኖ የሰው ልጅ አእምሮ የሚያስበው የሚያስተነትነው ነገር ፍጡር ነውና ያ የሳለው ስዕል ፍጡር ስለሆነ ፈጣሪን አይመስልም ፈጽሞ የሚል እምነት የሙስሊም እምነት ነው። በቅርብ ጊዜ ደግሞ መጡና ሁለት እጅ አለው አንድ እግር አለው የኛን አይመስልም ማመሳሰያ ነው። የኛና የፍየልም እኮ የኛና የሆነ የእንስሳም እኮ እጅ አይመሳሰልም። ጸጉር ያለው ጸጉር የሌለው ይሄን ነው አለመመሳሰል የሚፈልጉበት። አማ ግን እጅ የሚባለው ከትከሻ እስከ ጣት ድረስ ያለው ይሄ በአረብኛው ጃሪሃ ይባላል። በአማርኛው ክፍለ አካል የሚባለው ከሆነ አላህ በዛ አይገለጽም። አላህን በዛ የገለጸ ሰው 1000 ጊዜ ሙስሊም ነኝ ቢል ሙስሊም አይደለም። ምክንያቱም አላህን አላወቀማ። ማወቅ ያለበትን የሚመለከውን አምላክ አላወቀም። አምሳያ የለውም። በአእምሮ ያስቤ አስተንትኜ አልደርስበትም። ሰማይ ምድር ሳይኖር በፊት እንደነበረ ያለነው ብሎ እሱ ብቻ ነው ፈጣሪ ሰማይ ምድርን የፈጠረ ብሎ ያመነ ሰዓት በነብዩ መሐመድም መልእክተኝነት ያመነ ሰዓት በኢሳም በሌሎችም ያ ሙስሊም ይባላል። ከዛ በኋላ ነው የሚቀጥለው ሌላው የሚቀጥለው ሶላትም ጾምም የሚቀጥለው ከዛ በኋላ ነው። የመጀመሪያ ነብዩ 13 ዓመት እኮ ያስተማሩት ይሄንን ነው። ይሄን ብቻ ለ13 ዓመት ሷሃባዎችን ያስተማሩት ይሄን ትምህርት ብቻ ነው። ሶላት ስገዱ ምናምን አልነበረም። በዛ ጊዜ ውስጥ የሞቱ ሷሃባዎች አሉ ስለ አርካኑል ኢስላም ሳይሰሙ ቀጥሎ ስላለው ማለት ነው። ስለ ሶላት ስለ ጾም ስለ ሌሎቹ የሚመለከውን አምላክ ወቁ የሚለው አፍዶሉል አዕማሊ ኢማኑን ቢላሂ ወረሱሊሂ ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው አሉ። በሌላ ሐዲሳቸው አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ ላኢላሃ ኢላላህ እኔም ልሁን ከኔ በፊት የነበሩ ነብያቶች ሁሉ ከተናገሩት ንግግር በላጩ ከአላህ ውጪ በሐቅ የሚገዙ ጌታ የለም የሚለው ነው አሉ። ይሄ ነው የሚቀደመው ማለት ነው። መሰረታዊው ይሄ ነው። ስለዚህ በዝርዝር ማውራት እችላለሁ፣ ቁርአንን ሐዲስን እያጣቀስኩኝ ማውራት እችላለሁ የሚል ሰው ማውራት ይችላል። ያለበለዚያ እኔ እንደራሴ እያልን የምናወራበት ጉዳይ አይደለም። ስለ ፈጣሪክ እንዴት እንደራስህ ታወራለህ? ለዛ ፈጣሪ አምሳያ የለውም፣ ተቀዳሚ ነው። በማብራራትም ደግሞ ነብያቶች ባብራሩት መንገድ በሰማነው መንገድ አቅልም ደግሞ የሰው ልጅ ጀነትና ጀሃነም የተዘጋጀው ለሰውና ለአጋንንቶች ነው። ለምን ከተባለ አእምሮ ተሰጥቷቸዋል። አእምሮአዊም ማስረጃ ቁርአንና ሐዲስን አላምንም ቢል አእምሮአዊም ማስረጃ እየሰጠ ማብራራት የምትችል ካለ እስልምናን ወክለ የምታወራ እኔ ዝም እልልሃለሁ፣ ታወራለህ። ያለበለዚያ ዝም ማለት ነው። ገባን? ለዛ ትልልቅ መሻይኾቻችን የዘመናችን እነ ሙፍቲ ምን ሼኽ አቡበከር እዚህ ጋር የምታዩቸው በእውቀት የመጠቁ ናቸው። በዚህ ፈን በደንብ የመጠቁ ናቸው። ሙስሊም አይሆንም አሉ። ፈጣሪን ከሰማይ በላይ ነው በዛቱ ብሎ የሚያምን ሙስሊም አይሆንም አሉ። አንዳንዱ ቁርአን እኮ ይላል ይላል። ቁርአን ይላል ያልከው ተሳስታል። በዛቱም ይላል። አንደኛ ነገር የለው። ሁለተኛ ነገር ደግሞ ቁርአን ምድር ላይ ፈጣሪን ምድር ላይ የሚያስመስሉ የቁርአን አንቀጾች አሉ። እንደሱ እንዳንተ አረዳድ ከሆነ ይባላል። ወስጁድ ወቅተሪብ እኮ ስጁድ አድርገው ወደ ጌታ ተቃረብ ነው። ፈአይነማ ትወሉ ፈሰመ ወጅሁላህ እኮ የሚለው እኮ ወዴትም ብትዞሩ ምድር ላይ ወደ ምስራቅም ወደ ምዕራብም ሁሉም ቦታ የአላህ ፊት አለ ብለህ ልታመን ነው ማለት ነው። ቁርአን ነው እኮ ፊት አለ ብለህ ልታመን ነው። ይሄ ፊት እጅ እግር የሚለውም በክፍለ አካል ከወሰደበት አንድ ሰው ለፈጣሪው ይሄ ስህተቱ የከፋ ነው። ጮኩባችሁ እንደዛውም ደግሞ ስለፈጠንኩኝ ችግር የለውም ነገር ካለ አፎቱ ሊላ እኔ ምንድነው እፎይ እከሌ አንተ ዋብያ ነህ የኛው እኔ አልወጣኝም ሲከፋፍለን እሱ ሀሳብ አልተመቸኝም እንጂ እኔ አልወጣኝም። ሙስሊም ነው በቃ። ሌላው የአቂዳ ጉዳይ የራሳችን ጉዳይ ነው፣ የቀብራችን ጉዳይ ነው። ጀነትን የምናገኘው ደግሞ በእዝነቱ በራህመቱ እንጂ በስራችን እናገኛለን ብለን አናስብም። እሺ እያዳመጥካ እኔ ከሌ እንደዚህ የሚለውን አይደለም። ቶፒካችን ምን ነበረ? አላህን በቦታ የሚገልጸው ላይ ነው። ከአርሽ በላይ ወይንስ አላህ መውጁዱን ቢላ መካ በሚለው ላይ እኔ የተነሳው። ከዛ በኋላ ወደዚህኛው መጣ። አንተ ነው የለጠጥከው ቶፒኩን። ፔሌት ጥፋቱ የኔ ነው፣ መሰብሰብ ነበረብኝ። ሶሪ። ትንሽ ቶፒኩ አለቅጥ እንዲሄድ አድርገነዋል ማለት ነው። ስለዚህ ወደ ዋናው እንመለስና ምክንያቱም ባላ ላይ ከተለያየ በኋላ አይ ቲንክ ኡስታዝ በግልጽ ይናገሩታል በዚህ ጉዳይ ላይ። ምክንያቱም ልዩነታችን ባላ ጉዳይ ነው፣ መሰረት ነው
ልዩነታችን ይላል። አይ ቲንክ እሱ ቪዲዮ ነው ያ ቪዲዮ ነው። ሜቢ ይሄን አዳምጡትና ይሄንን ቪዲዮ ሼክ አቡበከር ናቸው ያለው ልዩነት እንደዚሁ ቀላል የሚባል አይደለም ብለው ሀሳባቸውን ከሚገልጹ የአህባሽ ስኮላር ሊቃውንት አንዱ ናቸውና ሼክ ናቸው። እስኪ እሳቸው ያለው ልዩነት ምንድነው? ምን ይመስላል? የኔ ሳይሆን የሊቃውንቶቻችሁ በዋብያውም ሳይድ አሉን የምትሏቸው እንደ ሼክ ኤልያስ አይነት በዚህ ጉዳይ ላይ ጠንከር ያለ አቋም ነው ያላቸው። ጠንከር ያለ አቋም ነው ያላቸው እንጂ እፎይ አቋም አይደለም። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታውሩ። በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደለም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህ ማት በሏቸውም ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እፎይ ይሄ የሚናገረው ነገር ትክክል አይደለም። ይሄኛው የራሱን ከፍ አድርጎ የሰዎችን ለማጥላላት በእስልምና ንግግር የሚጠበቅም ነገርም አይደለም። ሲጀመርም ማለትም እኔ እንጃ ነገር ሊገባኝ አልቻለም። በሙስሊም አንደበት እንደዚህ አይነት ነገር አይወጣም። ሞዴል እንትን እኮ ነው ሀቅ ነው እኮ ያወራው። ምንድን ነው የምትለው? ሀቅ ነው እኮ የተወራው እኮ እዚህ ያሉ ደጋፊዎቹ ሞዴል ሀቅ ነው የመረረው ካለ እኮ መወያየት ይችላል። ምን አለ በዝርዝርንም በማስረጃ ተናገረው። እሺ አላህ ለምሳሌ አሁን እኔ በሰማሁት ማለት ነው። አሁን ለምሳሌ ሰውየው እንደተናገረው ከሆነ ለምሳሌ አላህ እግር አለው፣ አንድ እግሩ ጀሃነም ላይ ነው፣ አንድ እግሩ እንትን ላይ ነው። አላህ አንድ አይን አለው፣ ብዙ አይን አለው የሚል ሐዲስ አለ ረሱል አለይሂ ሰላም ላይ። እናንተ በምታውቁት እስኪ አለ እንደዛ ብላችሁ ታምናላችሁ? ሼክ ኤልያስን አዘጋጅልን የዋብዮቹን ሐዲሱን ሰጣለሁ ነው የሚያስተምር ሐዲስ እንዲህ ብሎ የሚያወራ ሐዲስ እንዲህ ብሎ የተጻፈ በረሱል አለይሂ ሰላም ሐዲስ የሰዎች ንግግር ሳይሆን ስማው ሐዲስ የለም። አንድ ይቆይ ወሃቢዮች ነው ከመከፈቱ በፊት እንዲህ ብሎ የሚያወራ ሐዲስ የለም። ግን እንዲህ ብሎ የሚያምን ግን ወሃብያ አለ። ነብዩ ግን እንዲህ አላስተማሩም ሰለላሁ ዐለይሂ ወሰለም። ይሄ አሁን አንድ ወሃብያ ነው ኮፍያና ጀለቢያ ስላደረገ ሙስሊም አያሰኘውም። ስሙት ምን እንደሚል። ሼክ ኤልያስ እንግዲህ በዋብያዎች ዘንድ ታላቅ ሊቅ ነው። ታላቅ የሚባል ስኮላር ነው። በዚህ ጉዳይ ላይ እንደዚህ አይነት መምህር ትክክል አይደለም። ምክንያቱም ለምሳሌ ወይ እኔ እስማማለሁ፣ ችግር የለብኝም እኮ ሜይ ቢ አንተ አላህ የክፍል አካላት የሉትም ብለህ ነው የምታምነው? እጅ እግር ባት ምናምን የሚባል የለውም ብለህ ነው የምታምነው? አዎ የለው። ስለዚህ ዌልካም በረሱል ዐለይሂ ሰላም ሐዲስ ወደ ዋብያነት ወደ አባሽነት ከድርና ኡስማን ጀማ ገባህ ማለት ነው። እስካሁን ያሉት ግን ያምናሉ። ክፍላችሁንማ በዚህ ጋር ሚዲያ ላይ አታሰሙ። የውስጥ ክፍላችሁ ውስጥ ላይ ከድር ቆይ ሜይ ቢ ሙዲን አሁን ሸብረክ ብለሃል።
የሆነ ትዝ አለኝ የሆነ ቀን ላይ ታስታውሳላችሁ የሀባሾች ኡስታዞች ጋር ባደረግነው ውይይት ላይ ሚስባን አስታወሳችሁት? ሚስባ እንግዲህ ቀንደኛ ዋብያ ነበረ። ከሀባሾቹ ጋር ስንወያያየና ያ ቶፒክ ሀባሾቹን ዋብዮች በጣም እንደሚመታቸው ሲያቅ ከዛ ከነኛ ጋር እንትን ስንል አንተ ትገባለህ ሲባል ዛሬ አልፈልግም የነሱን ነው የምቀበለው አለ። ትዝ አለኝ። እፎይ ያኔ የሆነ ሰው ነው የሚለው አካውንት የኔ ነው አዘግተውብኛል። ላይቭ እንዳልገባ ማን እንዳዘጋብኝ ባላቅም ማለት ነው። ሰው ነው እንዴ? ሰው ነው የሚለው አካውንት የዛን አንተ አልነበርክም። ከአንተ ያልነበርክ ቀን ነው ሚስባን አወቀው። ምን አለ መሰለህ ሙዲን አንዴ ትቀጥላለህ እና እሱን ነው ያልኩት። ሀባሾች ከእነሱ ጋር እንትን ያንለት አልቀበል እንትን አለም አለ። የራሴን አላስኬድም አልፈልግም የእነሱ ይሻለኛል አለ። ኤኔስ ቀጥል ክርስቲያን እና እንመለሳለን። ሙዲን አንዴ በተናገረው ላይ ሼክ ኤልያስ የሚሉትን እስኪ እንስማና የሚል የለም አይነት ነገር ንግግር ስለተናገረ ማለት ነው። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚል አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡ ለኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን 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 በቃኝ 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 ትላለች። ዋضح ስለዚህ እንትለዋለ ምንም አንለውም እኛ እኛው በዚህ ጉዳይ ነከዳ ሜቢ አሁን ማይክን አንስተህ ትቀበለዋለህ የዚህን ኡስታዝ አስተምሮ እኔ ያው ምናልባት እስካሁን ድረስ ሰምቼውና ሲባልም ሰምቼው ማላውቀው ነገር ነው። ለምሳሌ አሁን እየሰማሁኝ ያለሁት ገብቶሃል። ግን እኔ እስካሁን ድረስ ሙዲን ስለዚህ እስካሁን ታዲያ አላህ ከአርሽ በላይ ነው ስትለን የነበረው በምኑ ነው? አላህ ከአርሽ በላይ ነው። ኢነላህ አላል አርሽ ኢስተዋ ይላል ቁርአኑ ላይ ማለት ነው። በምን ደግሞ እሱ ከአርሽ በላይ ቁርአኑ ስላለ ምኑ ነው ከአርሽ በላይ? ኢነላህ አላል አርሽ ኢስተዋ አላህ ሰባተኛው ሰማይ ላይ ከሰባተኛ ሰማይ በላይ ነው ያለው። ምኑ አላህ በቃ ምንነቱ ማለት ነው። ምንነቱና ማንነቱ። ኦኬ ምንነቱና ማንነቱ ከሌሊቱ 1/3 ሲወርዳል ብለህ ታምናለህ? ምክንያቱም ቁርአን ላይ አስቀምጦታል። ሐዲስ ላይ
መልካም ሐዲስ ላይ አስቀምጧል። ሐዲስ ላይ ከሌሊቱ 1/3 የሚወርድ ከሆነ ከአርሽ በላይ ከሆነ አካል የሌለው ነገር ወረደ ወጣ ሊባል ይችላል። አካል የሌለው ነገር ወጣም ወረደም ማለትም አንችልም። ነገር ግን እሱ ለምሳሌ እኔ አላህ አንድ ነው ብሏል አይደለ? አይወልድም አይወለድም ብሏል አይደለ? ያልወለደና ማይወልድና ማይወለድ አምላክ ደግሞ እጅ እግር አለው ብዬ አልልም። ማለት እስከዛሬም ድረስ ሰምቼም አላውቅም። ገና አሁን መስማቴ ነው። ማለት ምን አገናኘው? አለመውለዱ አካሉ ጋር ምን አገናኘው? ምኑ ከምን ያገናኘው? በእናትህ አለመውለዱ አካሉ ጋር እጅ አለው እግር አለው ከሚለው ጋር ነው እኔ እያያዝኩት ያለው እኮ። ምን ወረደ ካልክ እኮ ኦኬ፣ ምንድነው? ምኑ ነው የወረደው ታዲያ? እሱ ራሱ ምንነቱና ማንነቱ ነው ወደ አንደኛው ሰማይ ሊወርድ የሚችለው። ምንድነው እሱ? ምኑን ነው ሪፈር እያደረክ ያለው? ማንነቱ እሱ ራሱ ነው የሚያውቀው። ምንድነው እሱ ማንነቱ ስትል ምኑ? ፈጣሪነቱ ነው የወረደው። እኔ እንደዛ ብዬ ነው የማስበው። ፈጣሪነቱ ማንነቱ ነው ፈጣሪነቱ። ምንነቱስ ምንድን ነው? ምንነቱ ፈጣሪነቱ ማንነቱ ከሆነ ምንነቱስ ምኑ ነው የሚወርደው? ከዛ ያው ማታውቀውን ነገር አታወራ በእናትህ። ሲጀመር እንትና ምንነት በራሱ አለማንነት አለ። ሚኒንግለስ ነው የሚያወራው ነገር። ለምን መሰለህ ሙዲን ለምን አጣብቂኝ ውስጥ እንደገባ ታውቃለህ? አካላት የክፍለ አካላት ችግር እንደሚያመጣ ስለተረዳኸው ከሱ ለማምለጥ ሞከርክና ከዋብያው አቂዳ ትንሽ ፈቀቅ ለማለት ሞከርክ። እንዴት ነው እሱ? በክርስትናው እንትን አለ ጾም ነውና ከመረቁ ብቻ አድርጊልኝ አይነት፣ ስጋውን አልፈልግም ጾም ነው ከመረቁ አድርጉልኝ ይባላል። እንደዛ አደረከው። ከዚህ ትንሽ ልውሰድ አልክና ሙሉም እንዳትወስድ ሆንክ። ትንሽ እየወሰድክ አካላትን ተዛ መልሰህ ግን እዛ ውስጥ ነው አሁንም ያለኸው። አካል አለው የሚለውን ትምህርት አሁን በአሁኑ እንትን ነው እኔ እንትን ያልኩት። ማለትም ይሄን አሁን የአንተን አቂዳ የሚቀጠሉ ደግሞ አካላትን ያጸድቃሉ። ሜይ ቢ እሱ ላይ ለመግባባት አለ። እንዴት ብዬ ልግለጽልህ? ወይም የትኛው መዛብ ነው የምትከተለው? ወይም ደግሞ እኔ ኢስላም እኔ ተውሂድ ዋብያ ምናምን የሚለው ላይ ሳይሆን በቃ ሙስሊም የሚለው ላይ ነው። ያ እሱን አሁን በደንብ አጠርተህ አለየህም ማለት ነው። ስላለየህ ወይን ይሆናል። ግን አሁን እያያዝከው አቂዳ ኦልሞስት ወደ ዋብዮቹም ያደላ ነው። ስለዚህ እነሱ አንድ ነው የሚለው ማተር አያደርግም እኮ እሱ። ሁሉም አንድ ነው ይላሉ። አንድ የሚለው ግን ዲፋይን መደረግ አለበት። ለምሳሌ ዋብያዎች አንድ ነው ብለው ተውሂድን መልሰው በሶስት ይከፍሉታል። አላህ አንድ ስም ነው ያለው። ተውሂድን እንደገና በሶስት ይከፍሉታል። ተውሂድ አልሩቢያ፣ ተውሂድ አልሉያ እና ተውሂድ አልአስማኡ ወሲፋት ብለው በሶስት ይከፍሉታል። ስለዚህ አልአስማኡ ወሲፋት ውስጥ ደግሞ መልሰው ይሄ እጅ አለው እግር አለው ምናምን የሚለውን ደግሞ ይሰበስቡታል። ስለዚህ የክፍለ አካላት በራሱ ችግር የሚያመጡ ናቸው። ክፍለ አካላቶች እነኚህ እኛ ጆይንት ስላለን የተገጣጠሙት አይደለ? እኛ አንድ ስንባል እጅ አለ። እጃችን እኔ አንድ ተብዬ ለመጠራት እጆቼ ጆይንት አላቸው። ስለተገጣጠምኩ ነው አንድ የተባልኩት። አምላክ ደግሞ እንደዛ ጆይንት አለው ወይ? ጆይንት ከሌለው ደግሞ አንዱ እጅ እዛ ጋ ነው፣ አንዱ እግር እዛ ጋ ነው፣ አንዱ አይን እዛ ጋ ነው፣ አንዱ ጆሮ እዛ ጋ ነው። ሁሉም አካላቶቹ ኮንሽስ እና አዌር ከሆኑ ለሁሉ ነገር እዛ ጋ እንደ አምላክ አለ፣ እዛ ጋ እንደ አምላክ ይኖራል ማለት ነው። አሌስ ምን ይሆናል? እነኛን አካላት ደግሞ ሰብስቦ የሚያዛቸው አካል መኖር አለበት ማለት ነው። ለምሳሌ እኔ እጄ እንዲሰራ በነርቮች ነው የሚታዘዘው። እጄ
ነርቬ የሆነ ፌል ካደረገ እጄንኛው ዝም ብሎ ነገር ነው ላይታዘዝ ሁሉ ይችላል። ስለዚህ ከአይምሮ መልእክት ይቀበላል። እንደገና ደግሞ ወደዚህ ቦታ እንዲሰነዘር እንትን እንዲል ነርቮች ያዙታል። ስለዚህ በአላህ ክፍለ አካላት ራሱ አዛዥና ታዛዥ ይኖራል ማለት ነው። አካላቶቹን የሚያዛቸው ራሱ ሊኖር ነው ማለት ነው። በአካላቶቹ እያንዳንዳቸው የአምላክ ባህሪን የያዙ ሆነው መልሰው ደግሞ አንዱ አንዱን የሚገዛው ይሆናል ማለት ነው። እነኚህ ደግሞ እጅግ መዓት አካላትን ይሆናሉ። አሌስ ምን ብለህ ማመን አለብህ? እንደ ሰው ነው ብለህ ማመን አለብህ። እንደ ሰው ካልሆነ ግን እጁ መስማት ይችላል ወይ? ማየት ይችላል ወይ እጁ? ወይንስ አይኑ ብቻ ነሽ የምታየው፣ ጆሮ ብቻ ነው የምሰማው? እንደዛ ከሆነ አላህ ጉድለት አለበት ማለት ነው። የኔ እጅ አይሰማም፣ ከነካኸው ብቻ ሴንስ ያደርጋል። ማየት አይችልም እጄ። የአላህም አካላቱ እንደዛ ከሆኑ እሱ የፍጡር ባህሪ ነው ማለት ነው። የተገጣጠሙ ከሆኑ ደግሞ እነሱን የሚያዛቸው አካል ያስፈልጋል ማለት ነው። ኦርጋናይዝድ አድርጎ የሚያዛቸው ሲወርድ፣ ለምሳሌ የመውረድን ትዕዛዝ የሚያስተላልፍ ከአይምሮ፣ ለምሳሌ አንተ ሊር ስትል እግርህ አይደለም ቀድሞ የሚያዝ አይደለ፣ አይምሮህ ነው የሚያዝህ። አይምሮ እግርን ያዘዋል፣ እግር ከዛ በኋላ አይምሮ በሚመራው መልኩ ይሄዳል ማለት ነው። ስለዚህ አላህንም እንደዛ የሚመራው ደግሞ የሆነ አካሉ መኖር አለበት ማለት ነው። አይኑ ለማየት እንደሚያገለግል ሌሎቹን አካላት ደግሞ የሚያዛቸው አላህ ሌላ የበላይ አካል አለው ማለት ነው። ይሄ የፍጡር ባህሪ ይሆናል ማለት ነው። ወደ ፍጡር ውስጥ ይከተዋል። ስለዚህ አካል ያን ነው ፈጣሪ ያን የእነሱን አምላክ ብለው የያዙትን የሚያዝ የሆነ አምሳያ የሌለው በዛ የማይገለጽ ነው። የሁሉ የአካላት ሁሉ አስገኝ ነው። ያ ነው ፈጣሪ አላህ። ያ ነው ሊመለክ የሚገባው ማለት ነው እንጂ በአካል የሚገለጽ አይደለም። ይህ ነው የሙስሊም እምነት። አንተ አካላትን ስለማትቀበል ነው። አካልን ለሚቀበሉ ግን አምሳያ የለውም ስቲል ቢሉ ያ አምሳያ የለውም አላ አፊር ማድረግ ይቻላል። እስቲል አምሳያ የሌለው ግን ምንድነው? ከፍጡራን ጋር ብቻ ሳይሆን አላህ ከራሱ አምሳያ አይኖረውም። ለምን? እጁ አይኑን አይመስልም፣ አይኑ እጁን አይመስልም። እጁ ራሱ ሰልፍ ኮንሽየስ ከሆነ እጁ እዛ ጋር መፍጠር ይችላል፣ ማየት ይችላል፣ መስማት ይችላል። ማይችል ከሆነ ደግሞ እዛ ጋር መያዝ ብቻ የሚጠቅም አላህ እጅ አለው። እዛ ጋር ማየት ብቻ የሚጠቅም አይን አለው። እዛ ጋር ደግሞ መስማት ብቻ የሚጠቅም ጆሮ አለው ይሆናል ማለት ነው። ኖ ለምን ትከፋፍላለህ ትበታትናለህ ካላችሁ ደግሞ በጆይንት መያያዝ አለባቸው ማለት ነው። እንደዚህ እንትን የተያያዙ ይሆናሉ ማለት ነው። የተያያዙ ከሆኑ ደግሞ እነኛን ኦርጋናይዝድ አድርጎ ደግሞ የሚያዛቸው የሆነ አካል ያስፈልገዋል ማለት ነው። እሱ ደግሞ ስቲል የምንን ያመጣዋል? ፍጡርን ያመጣዋል ማለት ነው። ሜቢ በመጠንና በቀለም ብቻ ልዩነት ይመጣል። አላህ ወይም በጣም ግዙፍ ይሆናል ወይንም ደግሞ በጣም ትንሽ የሚል ያመጣዋል ማለት ነው። ከዛ በዘለለ እንደኛው ፍጡር ያደርገዋል ማለት ነው። ይሄ ደግሞ ለፈጣሪ የሚሰጥ አይደለም፣ የፍጡር ባህሪ ነው ይሄ። ከዛ ያ አካል ይወርዳል ካልከኛ አሁን ምን ያመጣባል? ሙዲ ኦኬ፣ ግማሽ አካሉ ነው የሚወርደው ወይንስ ሙሉ አካሉ? ከአርሽ በላይ ነው ስትል፣ ስለዚህ እስከ መቼ ድረስ? ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ የሚመጣ ከሆነ ስለዚህ የቅርቢቱ ሰማይ ላይ የመጣው የትኛው አካሉ ነው? ወገቡ ድረስ ያለው አካሉ ወይንስ ጭንቅላቱ? ቁርአን ላይ ደግሞ ራሱ ቻሌንጅ የሚያደርገው አለ አይደለ? አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ እጅ አላቸው አይዙበትም የሚል አለ። አላህ አለው እነኛን ክፍለ አካላት ካልክ ሉክ አይን ኖሮት ማይበት ከሆነ እጅ ኖሮት ማይዝበት ከሆነ እግር ኖሮት ማይሄድበት ከሆነ ራሱ ለጣዖታትን ቻሌንጅ ባደረገበት አንተ አፊርም ባደረግከው ማለት ነው። ስለዚህ አላህ አለው። እንዴት ነው እሱ የሚወርደው ስትባል አላህ አለ የምትል ከሆነ በእግሩ ነው ካላልክ ለጣዖቱ የሰጠኸው መስፈርት እሱ ላይ አፕላይ ይሆናል ማለት ነው። እግር አለው መውረድ አለበት በእግሩ። ምክንያቱም ጣዖታኖቹ እግር አላቸው አይሄዱበትም ብሏልና፣ እሱ ደግሞ እግር ኖሮት ካልሄደበት ምን ይሰራለታል? የጣዖታትን መስፈርት አሟላ ማለት ነው። እጅ አለው ብላል። ስለዚህ እጁ ምን መሆን አለበት? የሚሰራበት መሆን አለበት ማለት ነው። ስለዚህ ወደ ቅርቢቱ ሰማይ መጣ ስትል የግዴታ እግር አለው ብለህ ስላጸደቅ በእግሩ ነው የሚመጣው ማለት ነው። ፖይንቴን ካገኘው እንደዚህ ከተባለ እውነት እጅም እግርም አለው ወደሚለው ያመላክታል። ገብተዋል። ነገር ግን ለምሳሌ በቁርአን ላይ ነብዩላህ መሐመድ ወደ ሰማይ እንደወጡ በህይወት እያሉ እስከ 7ኛው ሰማይ ላይ እንደወጡ
በየአንዳንዱ ሰማያት ደግሞ ነብያቶችን እንዳናገሩ ያወራል። አንዳንድ ሐዲስ ከፍቼ ሳይሆን ላይክ ቅድም እንዳሰማኝ እንደሰማሁት ነው። ችግር የለውም ቀጥል። እናውቃቸዋለን። ቀጥል። ላይክ እንደዛ ለምሳሌ ነብዩላህ መሐመድ እንደዛ የወጣው በምንድን ነው? በእንትን ነው በመላኢካ ክንፍ ሆኖ ምናምን ነገር ነው የሚለው እንትኑ ማለት ነው ሐዲሱ። እና ላይክ በዛ መልክ ለምሳሌ አላህ ወደዚህኛውንም ሰማይ ይመጣል ወደሚለው ብቻ የሚያቀራርበው ነገር ይኖራል። ገባ? የሚያጠጋጋው ነገር ይኖራል። ግን እኔ ወላሂ አለም አይን አለው እጅ አለው እግር አለው የሚለው ላይ እኔ ዛሬ ገና መስማት እስከ ዛሬ ድረስ ታዲያ ምን አለ ዝም ብትል እኮ እስልምና ባላሰብክ ነበር። አሁን ለፍልፈ አላቅም ትላለህ። አሰድበህ እስልምናን ካሰደብክ በኋላ ምን አለ ዝም ብትል። ታዲያ መጀመሪያ አላቅም ብትል እኮ የሁሉስ ባልገባህ ነበር። እኛ ግን ሙስሊሞች ልድገምላችሁ፣ አላህ ብለው እነሱ ስለሰየሙት ነው። እፎይ አላህ የእናንተ አላህ እያለ የሚያወራቸው እነሱ የሰየሙት ነው። አላህ ግን የሐቂቃ ኻሊቁ የሁሉ አስገኝ የሆነ ፈጣሪ በእነኛ አይገለጽም ነው። የሰው ልጅ አእምሮ አስቦ አስተንትኖ አይደርስበትም ነው። እነኚህ ሰዎች ታዲያ ለምን እንደዚህ ያሉ ካልን፣ ለምሳሌ ህግ ፊት አቀርብሃለሁ ሲባል ህግ ፊት የሚባል ክፍለ አካል አለው ማለት ነው አይደለም። በሱ ዳኝነት እንድትዳኝ አደርግሃለሁ ነው። እገሌ እጀ ሰፊ ነው ሲባል እጁ ሰፊ ነው ማለት ነው። እጅ አጠረኝ ቦታ እንትን መኪና ልገዛ እጅ አጠረኝ ቢል አንድ ሰው እጅ የሚባል ክፍለ አካል ነው የሚፈለግበት ማለት ነው አይደለም። እንዲህ አይነት ቁርአን ላይም እንዲህ አይነት እማሪያዊ ትርጓሜያቸው ሲታይ ክፍለ አካልን የሚያስመስሉ የሆኑ ቃላቶች መጥተዋል ለአላህ። ግን እነኛ ፊት ለፊታቸው ይያዛል ማለት አይደለም። ለምሳሌ አይሁዶች አላህ ንፉግ ነው ለማለት የዱላሂ መግሉላ አሉ። የአላህ እጅ ቋጠሮ ናቸው አሉ። አላህ እጀ ቋጠሮ ነው አሉ። አላህ ደግሞ ቸርነቱን ሲገልጽላቸው እነሱን ረገማቸውና ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታኒ ብሎ ገለጸ። በል የዳሁ መብሱጠታኒ ማለት ፊት ለፊቱ እማሪያዊ ትርጓሜ እጀ ዝርጉ ነው ማለት ነው። ያ ማለት ቸር ነው ማለት ነው። አማ ግን እውቀት ሳይኖረው አንዱ ይመጣና ይቀባጥርና እጅ አለው ዝርግ የሆኑ ሁለት እጆች አሉት ይላል፣ አንድ እግር አለው ጀሃነም ውስጥ ያስገባል ይላል። ከዛ ቁርአን ነው የሚለው ብሎ መልሶ ደግሞ እስልምናን ወክሎ ለመወያየት ይመጣል። መጨረሻ ላይ አእምሮአዊ ማስረጃ እየተሰጠው ዝም ሲያስብሉት ደግሞ እንደ እፎይ ለምሳሌ እኛም እንወያየዋለን። እፎይ ብቻ ሳይሆን በአላህ ስም የሚነግድ የሆነን አላህ እንዲህ ነው እያለ ለአላህ እጅ አለው እግር አለው አይን አለው እያለ የሚያመልክ ሰው ቁርአኑንም አልተከተለም ሐዲሱንም አልተከተለም፣ እስልምና ውስጥ ቦታ የለውም። ይህ የሙስሊሞች እምነት ነው። እኔ ሳወራ እኔ እንደሚመስለኝ እያልኳስላም ወክዬ ነው የማወራው። ሜይ ቢ ሙዲንንም አትጫኑትና 90% አለ እዚህ ማቃቸው ቲክቶክ ላይ ንጽጽር የሚሰሩት አላህ እጅ እግር አይን ወዘተ የሚባለውን አለው ብለው የሚያምኑ ናቸው። አክቲቭ ሆነው ቲክቶክ ላይ ንጽጽር የሚሰሩት 90% አለ የሚሆኑት እስከ ማቀው ድረስ ስንት ናቸው? እፎይ ስንት ናቸው? ብዛታቸው አክቲቭ ሆነው የሚሰሩት የእናንተዎቹ በግለሰብ ደረጃ ገምታቸው። አይ ብዙ ናቸው የሚለው ሌላ ጉዳይ ነው። ብዙ ናቸው ትንሽ ናቸው የሚለው ለምሳሌ 200 በላቸው ለምሳሌ የእናንተ የሉም ሚዲያው ላይ የላችሁም። ስማኝ የኛዎች ይኸውልህ፣ አንደኛ ነገር ያለ እውቀቱ ገብቶ አይለፈልፍም። የኛ ሰው እውቀት በሌለው ጉዳይ ላይ እንዳለ ገብቶ ሚዲያው ላይ እነሱ አይበልጧችሁም። ከድር ሚዲያው ላይ እነሱ አይበልጧችሁም። ሚዲያው ላይ አሁን ባሉት እነሱ አይበልጧችሁም። ሚዲያው በመቆጣጠር እነሱ መብለጥ አይደለም። ይኸውልህ የሙስሊም ኢትዮጵያ ውስጥ ያለ ሙስሊም 200 ወይ 300 አይደለም ሙስሊሙ በሚሊዮን ይገባኛል። እሱ መሬት ያለውን እነኛው ውስጥ መሬት ያለውን አዳምጠኝ። መሬት ያለው ኡማው አብዛኛው የእናንተ ነው አውቃለሁ። ነገር ግን ሚዲያው ላይ አሁን ያሉት ንጽጽር የሚሰሩትን ጨምሮ ሚዲያውን እነሱ ናቸው እየተቆጣጠሩት ያሉት። ሚዲያውን በብዛት የተቆጣጠሩት እነሱ ናቸው። በድፍረት እያወሩ መጨረሻ ላይ አላውቅም ይላሉ። ስለዚህ ንጽጽር የሚሰሩት የእነሱ ጀማ ይበልጣል። በብዛት ንጽጽር የሚሰሩት እነሱ ናቸው። ስለዚህ እዚህ ላይ ከተስማማ ሜይ ቢ ክርስቲያን አንድ ቪዲዮ አሰማንና እንቀጥላለን። ደቂቃ ብቻ 1 ደቂቃ 2 ደቂቃ ይችን ቪዲዮ እንስማ።
ምናልባት እዚህ ቲክቶክ ላይ ያሉት ማለት ነው በተለይ የሚያምኑት ይህንን እምነት አላህን በክፍለ አካል ገልጸው የሚያብራሩ ናቸው ያሉትና እነሱ ይህንን እንዴት ነው የሚረዱት የሚለውን ነገር አንዴ እናዳምጥና እንመለሳለን። የነሱ ትክክል አላህ እጃለሁ አሁን የነሱ ትክክል አላህ እጃለሁ አሁን እጃለሁ ምን አይነት እጅ ነው አናውቅም። ገብቷቸው አላህ ስብሐ ወተዓላ እግራለሁ አዎ እግራለሁ ምን አይነት እግር ነው አናውቅም። ምንድን ነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። يوم نقول لجهنم هل امتلأت ሞላሽ ይላታል። ወተቆሉ هل من مزيد የሚጨመር አለ እንዴ ብላ ትጠይቃለች። ከዛ በኋላ ምን አሉ የአላህ መልእክተኛ አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት ቀጥም በቀኝ ትላለች። ምን አይነት ሰው የአላህ ቅጣት ለምንድን ነው ማናውቀው? ያልተነገረን እንደዚህ አይነት እግር ወይም እንደዚህ አይነት እጅ ተብሏል ተነገረን እኛም አናውቅም። ያ ስለዚህ ምንድነው ወሃቢያዎች አላህ እግር አለው እጅ አለው ነገር ግን ከፍያውን አናውቅም፣ ከፍያው እንዴት አይነት እንደሆነ ነው ብለው የሚያብራሩት። ይህንን ደግሞ አባሾቹ ምን ብለው ይረዱታል የሚለውን እናዳምጠውና እንመለስ። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ ስብሓንሁ ወተዓላ ይስቃል። ለምሳሌ አላህ ስብሓንሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የስቲጋሳ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየን በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ኦኬ ይህን ይመስላል። እንግዲህ መቀጠል ትችላላችሁ። ያ ምንድነው እሱ ዋሃቢዮች አለው የሚለውን ያጸድቃሉ። ባይዘ ይስቃል ካሉ አይ ቲንክ ጥርስና አፍም እንዳለ ያጸድቃሉ ማለት ነው አይደለ? ይስቃል የሚለውን የሚያጸድቁ አውቃለሁ። ጥርስ የሚለውን ግን አላውቅም። ያጸድቃሉ። ብልት ሲቀር ብሎ ያለ አለ እና የነሱ እምነት አንዱ ከአንዱ አይተዋወቅም። ቀስ እያሉ ነው የሚያስገቡለት መርዛቸውን። መጀመሪያ ከአርሽ በላይ ነው ብሎ ይነግሩታል። ከዛ ቀስ ብለው ደግሞ ቁርአን ነው የሚለው ቁርአን የሚለውን ብቻ የምንከተለው እያሉ እግር አለው ይሉታል፣ እጅ አለው ይሉታል፣ አይኖች አሉት ይሉታል። ከዛ እግሩን ጀሃነም ይከታል ይሉታል። ሲደነግጥ አይቃጠልም እኮ አብሽር፣ የሚቃጠል መስሎ ነው። አዑዙ ቢላህ። ሙስሊም አይሆንም እንዲህ አይነት እምነት የያዘ ሰው። ዛሬም ነገም ሙስሊሞችም ያስተማሩት ሷሃባዎች የሚያስተማሩት ነገር ቢኖር ፈጣሪን በፍጥረት መገለጫ የገለጸ በአንዷ እንኳ ብትሆን ሙስሊም አይሆንም። በአንዷ የፍጥረት መገለጫ ከገለጸው በቃ ከፍጥረት ጋር አመሳሰለው፣ ፍጥረትን ነው እየተገዛ ያለው ማለት ነው። ይህ ነው የሙስሊም እምነት። አማ ኢንተርኔቱን ተቆጣጥረው ያሉት እነሱ ናቸው በብዛት ኢንተርኔት ላይ የሚሰሩት። ምክንያቱም ልታይ ነው ስራቸው። ሁለተኛ ገንዘብ ለገንዘብ ነው ስራቸው። ሌሎች መሻይኾቻችን በየሀገሩ የሚያስተምሩ መሻይኾቻችን እነ ሙፍቲ የሚሆኑ እነ ሀጅ ሙፍቲ ሌሎችም ትልልቅ መሻይኾች ብዙ ሺህ ደረሶችን ሲያስቀሩ በምንድን ነው ወርደው ፌስ ቱ ፌስ ነው እየተያዩ ኢነ ሀዘል ዒልመ ዲኑን ፈንዙሩ አመን ተእኹዙነ ዲነኩም ይላሉ። ይህ የዲን አልኢስላም እውቀት ራሱ ዲን ነውና ከማን እንደምትወስዱ ተጠንቀቁ ብለው እውቀት አወሳሰድ ላይ ትኩረት እንዲሰጥ ነው የሚያስተምሩት። በመሰለኝ መጥተው ለምሳሌ ብዙ አሁን በብዛት ኢንተርኔት ላይ የሚሰሩት 200 ናቸው ወይ 300 ናቸው ብንል እንዳለ በድፍረት የሚያወሩ ናቸው እንጂ ሙስሊም 200 ብቻ አይደለም፣ ብዙ ሚሊየን ነው።
መልካም። ስለዚህ የሚነገር ነገር አይደለም። ነገር ግን እነኚህ በድፍረት ስለሚያወሩ ቀርባችሁ ተወያዩ። መልካም ሰላም። እንኳን ደህና መጣ ወንድማች። ሰማል አብዱ ይሰማል። ይዋል ለዛ ወያያለው ካለ ዝግጁ ነኝ። አመሰግናለሁ። እሺ በደም ወያት ይችላል ማለት አንዳንድ ጥቂት ሰዎች ምናልባት በሙስሊም ስም ሆኖ ያወራ ነው ያለው ያማን ነው ሄድሚ ነው ማለት ነው። አንዳንድ ቅጥፈቶችን ያው ቅጥፈት ላይ ያወራ ነው ያለው ማለት እንደዚህ ይላሉ ብሎ ያወራ ነው ያለው። አልሙሂም የማየው ነገር እውነትን ለማጽደቅ እውነትን ስናጸድቅ ከማስረጃ ጋር ሆነን መቼም ያው እኛም አሁን ፊት ለፊት አወራው እንጂ እኔና እሱ በእናንተ ተቀብረ ለማውራት ያለብን ነበረው። ግን አሁን ይህ ሰውዬ እንደዚህ ካወራው ማለት ያው ሙስሊምና ሙስሊም ሁለት ሙስሊም ያለው ምልየትና በእናንተ ፊት ማውራት ነበረበት። አልሙሂም ችግር የለውም። አሁን እኛ የምንረዳው ቁርአንን ሐዲስን እንረዳለን። አላፈህም ሰለፈል ኡማ ነውና ሙስሊም ማለት በሰለፎች ነው። አሁን ይሄ ሰውዬ አዳም ቀስበል አንተ አብዱ ከፊት ለፊታችን አለ ኡፋ እናስቀምጣለን። خلاص አብዱ ለዳኝነት ወደ እሱ ወረ መጣሁ። አብዱ አቤት አንተ ሙስሊም ነው ብሎ ካምነሽ ሙስሊሞች ማዕከል ስትል ቆይ ፕሊዝ አንተ ሙስሊም አይደለህም እኮ ለሱ ሙስሊም ብለህ ታምነዋለህ እንዴ? ከድረሱ በሱ አባባልማ ልክ ነው። እሱ የሚገዛው አምላክ እግርና እጅ ያለው ከሆነ ሙስሊም አይደለም። እኔ ተገዛ ምለው እግርና እጅን የፈጠረን የሆነ አምሳይ የሌለውን አምላክ የሚገዛ ከሆነ ነው ሙስሊም ምለው እንጂ እግር አለው እጅ አለው ጀሃነም ውስጥ የሚገባ እግር አለው ብሎ የሚያምን ከሆነ ጣዖትን አምላኪ ነው ምለው። አላህ ብሎ ቢሰይመውም በቃል ደረጃ አላህ ብሎ ቢሰይመውም ያን የሚያመልከውን ጣዖት ሙስሊም አይደለም ነው ምለው። ነገር ግን አምሳይ የሌለውን አላህን ነው የምትገዛው ካለ ኸይር ነው። አውፋይ ይኸው በ200 ዓመት ወይም በ300 ዓመት ባለው በሰለፎቻችን ይሄንን ነገር ያንተን ንግግር አንድ ሙከፍራ ካለ እስኪ አንድ ሙከፍራ ካለ አምጣ አንተ ይኸው አሁን ያጠቀባችን ላይ አንድ እስኪ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ያለ አዳምጠኝ። ተራት ይቻላል አዳምጥ ላምጣልህ አብሽር ብዙ ሳታወራ ላምጣልህ አንድ ሙከፍራ አንድ አላህ ሱብሓነሁ ወተዓላ ኢትባብ እስም ያኒ በስም ቃስ ባለ ተረጋጋ። ወይኔ ጉድ ምን አሮታል? እሺ ጨርስ። እሺ ወይ አንዴ ጨርስ። አይ ቲንክ አላህን ከዓርሽ በላይ ነው ያልከው አብዱ። አላህ ከዓርሽ በላይ ነው ብሎ አጽድቆ ይሄንን ያጸደቀ አካል ደግሞ ከእስልምና ያወጣዋል የሚል ሰው ሰለፎች ማለት ምናልባት ኡፋይ ልታውቀው ትችላለህ። ሰለፍ ማለት የሰሃባዎችን ይዛል ነቢዩ ያሉበትና የሰሃባዎችን ይዛል። ከዛ በኋላ ታቢዒና አትባዕ ታቢዒ ይባላል። ይሄ በሶስቱ ክፍለ ዘመን ይዛል እና ኸይሩ ናስ ቀርኒ ثم الذين يلونهم ያሉትን ነቢዩ ዓለይሂ ሰላቱ ወሰላም ያሉትን አሉ። በእነዚህ ሰዎች አንድ አካል አንድ መጥቀስ አሁን ወጣን። ይኸው አንድ እኛ ካፍር ናቸው እንላለን በእኛ ሀሳብ እንላለን ሳይሆን ሎጂካሊ መግባት አለብን። ቁርአን ሐዲስ ያለው አብዱላሂ እዛ ከመሄዳችን በፊት ቁርአን ይቀድማል አይደለ? ሶስት ላምጣለት። አንዴ ቁርአን ይቀድማል አይደለ? አስበል ከዛ ሐዲስ ነው አይደለ? አይዋ ስለዚህ ቁርአን ላይ ከተለያያችሁ ካፊር ነው ይላል አላህ ሐዲሱ። ቁርአን ላይ ከተለያያችሁ ወይንም ደግሞ ቁርአን ራሱ ሱራ 4:65 ላይ አላህንና መልእክተኛውን በፍጹም እስካልታዘዛችሁ ወይንም ደግሞ እስካላስፈረዳችሁ ድረስ አማኝ አይደላችሁም ይላል አይደል? ስለዚህ ከተለያየ ስለዚህ አማኝ አይደለህም ማለት ነው። ወይን አንተ አማኝ አይደለህም እሱ አማኝ አይደለም። ምን ሰለፍ ጋር ለምን ትሄዳለህ? ኖ ምንድነው የሚሆን ሳፊ የሚባለው አሁን የሚባለው ገባህ? ቁርአን ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአሕሰኑ ተእዊላ ይላል። እንግዲህ
በአንድ ነገር ያኔ ዓለም መግባባት ከተፈጠረ ወደ ቁርአን ወደ ሐዲስ መልሱ ትላል። ወደ መልእክተኛው ማለት ወደ ሐዲስ ማለት ነው። ገባ? ስለዚህ መልእክተኛው ማለት መልእክተኛው ወደ እሱ መልሰዋል ወደ ሐዲስ መልሱ ማለት ነው። ይሁንበት ቆይ ስለዚህ ወደ ቁርአኑ ስንመልሰው በፍጹም ሁለቱ ላይ እዛው ስንቆም ልዩነት ካለ ግን አንደኛው ካፊር ነው የሚሆነው አይደለ? ስለዚህ ሰለፍ ጋር ለምን ሄደ? እስቲ እንደዚህ ያለ ልዩነት ካለ በቁርአን ሐሳብ ላይ ታልተስማማችሁ፣ ልዩነት ካለ ለምሳሌ አንዱን አቋም አትይዝ ከሆነ አንደኛው ካፊር ነው የሚሆነው ማለት ነው። አንደኛው ካፊር የሚሆን ከሆነ ቃል ፍለጋ አትሄድም ማለት ነው። ካፊር እንደዚህ ያለን ካፊር የሚል አንጣ የሚለው አያስፈልግም። ተተለያየ በኤኒ ጥቅስ ከ114ቱ ምዕራፍ ውስጥ ከተለያየ በቃ ካፊር ትሆናለህ ማለት ነው በቁርአን ላይ። ايوه خير من مسلك اوفي مش يجي قران አንብባት እስቲ ሶሪ እቺን አዲስ አንብባት እስቲ አረብኛውን አድርግለት። ماشي المرأة في القرآن كفر በቁርአን መከራከር ምንድነው? ክህደት ነው። ስለዚህ አሁን ልዩነት መጥቷል አይደል? المرأة في القرآن كفر በቁርአን መከራከር ኩፍር ከሆነ አንደኛው አንድ ሲል አንደኛው ሌላ ፊልቁርአን ኩፍር ያ ልዩነት መጣ ማለት ነው። ስለዚህ ልዩነት ከመጣ ሰለፍ ኩፍር አላለ አብዱ ቆይ አንዴ ትቀጥላለህ። ሰለፍ አላለ ለምን ምን አስፈለገ? ነብይህ ብሎ ስላለ ነብይህ ካለ በኋላ ኩፍር ነው። ነብይህ ካለ የሰለፍ ምን አስፈለገ? ነብይ ወደ ፈድር መልሳለሁ ተመለስ። አሁን ይኸውልህ አንደኛ አልሚራ ምን ማለት ማለት አሁን ልመልስ ይቆይ። አንደኛ የተረጎምኩበት መንገድ ስህተት ምን መሰለህ? ሰለፎች የሚያስፈልጉበት አብዱላህ የምትባለው ሰውዬ አንዴ አልሚራኡ ማለት ምን ማለት ነው? ሐዲሱ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم المراء في القرآن كفر رواه احمد وابو داود። ምን ማለት ነው አልሚራኡ? ምንድነው ሚራ? ተርጉመው ነበር እኮ ቅድም። ምን ማለት ነው ንገረን እስኪ። ምን ማለት ነው አልሚራኡ? ምን ማለት ነው ትርጉሙ? ተርጉመው ከያመጣው ለምን ደፍረህ ተረጎምክ ሳታውቅ? እውቀት ከሌለ እውቀቱ አጀንዳችን እኮ ሌላ ነው። አጀንዳችን እኮ ሌላ ነው። ለምን ይኸው ኩፍሩን እያለቁ ነው? ኩፍሩን እንደዚህ ነው። አሁን እኮ የጠየቁት ጥያቄ ስማ፣ አንዱን የሚያስከፍር ከሰለፍ አምጣ ስትላል ነበር። ይኸው አን አቢ ሁረይረተ ከነብዩ መጣለ ሰለላሁ ዐለይሂ ወሰለም አልሚራኡ ፊል ቁርአን ኦፌይ አንተ ከላወቅ ማለት እንደው ከኦፌይ ማውራት ይሻለኛል ወላሂ። አሁን ልንገርህ ኦፌይ አንድ ልንገርህ እኔ ብቻ ሳይሆን እሺ አውራ ከሱ ጋር ወላሂ ልንገርህ አንተ ሰለፎች የሚያስፈልጉበት ሰለፎች ቁርአንን በጊዜው ተረድቶ የሰለፎችን ግንዛቤ ተረዱ ብለዋል። ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ገባክ? خير الناس قرني ثم الذين يلونهم ثم الذين يلونهم خير يعني خيري የተሰጣቸው ሶስት ክፍል ዘመኖች አሉ። አሁን ይሄ ቁርአንና ይሄ አረዳት ይሄ ያመጣ አይዋ። ስለዚህ ሰለፎቹ እናንተ ተረዱ ብለህ አንተ ለራስህ ትርጉሙ ነው ያስከውና ኦኬ ይረዱኛል ብለህ አሰብክ። ዞሮ እኮ አንደኛው ካፊር ይባላል። ካፊር ይባላል። እሱ ላይ ብዙ ያሳለው ስለሌለ ወደ ዋናው ፖይንታችን እንመለስና አላህ ከአርሽ በላይ ነው ብለህ ነው የምታምነው? አይዋ طيب በምኑ አላህ ከአርሽ በላይ ነው? አላህ ከአርሽ በላይ ነው? በምኑ ነው ከአርሽ በላይ ነው ብዬ የሚያምነው? በምኑ ነው ከአርሽ በላይ? በጥቅል ኻስ አያደርግም። ኦኬ በሁሉ ላይ ለምነው አላህ ከአርሽ በላይ ነው። እውቀቱም ከአርሽ በላይ ነው። እይታውም ከአርሽ በላይ ነው። ለምን ነው ትላለህ? በሁሉም ላይ ኛለ አይደለም። አላህ ከአርሽ በላይ ነው ማለት ገባክ? አላህ ከአርሽ በላይ ነው ማለት ያኔ በቃህሩም ይሁን በስልጣኑም ይሁን እነዛ ሰዎች አይ በስልጣኑ ቢሆን እንደሚሆን ማለት ነው። በስልጣኑም ይሁን በሁሉ እንደምናው አላህ ከአርሽ በላይ ነው። አላህ ደግሞ ያኔ በመስማቱ በዕልሙ መስማቱ ለምን እዚህ ሊሆን ይችላል? ከአርሽ በላይ ለምን አይሆንም? መጥቶበታል። በዚህ ቁርአን መጥቶበታል። ቁርአን ከቁርአን አይጋጭም። ምን ብሎ ነው? ቁርአን አይጋጭም፣ መጥቶበታል። ኦኬ ወሁወ ማዕኩም አይነማ ኩንቱም ብለዋል። በስልጣኑ በዚህ የለም ይላል።
ወሁወ ማዕኩም አይነማ ኩንቱም የትም ብትሆኑ ከእናንተ ነው ይላል አላህ። ይህ ማለት ደግሞ በዚህም ጉዳይ ሙፈሲሮችም ይሁን ዓሊሞችም ተስማምቶበታል። ገባህ? እያንዳንዱ ቁርአን አለ በሁሉ ነገር ከአርሽ በላይ ነው ካልክ በኋላ ደግሞ ስለዚህ እይታውም ከአርሽ በላይ ነው ወይ ወደ ምድር ማለት ነው። ስለዚህ እይታውም ከአርሽ ድረስ ነው እየስለ እሱ ደግሞ ይመጣል አልከኝ። ስለዚህ which means ያለ የተወሰነ ነገሮች የተወሰነ ባህሪያቶች ወደዚህ መጥተዋል፣ የተወሰነ ባህሪያቶቹ ደግሞ አልመጡም ማለት ነው። አላህ ከአርሽ በላይ ነው። አላህ ፈውቀል አርሽ ሲልክ በሁላ እንደማለት ሙጥለቅ ነው። ሙጥለቅ ማለት ያለ ኻስ መጥቷል። ገባህ? ያለ ኻስ ይሄ ኻስያ ደግሞ ምንድነው? ያ ነው ወሁወ ማዕኩም አይነማ ኩንቱም የሚለው ቁርአን ላይ ሙፈሲሮችም የእስላም ምሁራናት የፈሰሩት ተፍሲር አለ። ገባህ? አሁን እሱ መጥቶ ያኔ ውህትን ሲቀባጥር ማለት ነው። ያኔ እውነቱን ይመስላችኋል? ምናልባት እናንተ ኔጌቲቭ ነገር አትናገር፣ ሐሳቡ ላይ ብቻ እናተኮረና ስለዚህ ከአርሽ በላይ ነው ስትል ከሌሊቱ 1/3ኛስ ከአርሽ በላይ ነው? ናም እስቲ አንድ ማስረጃ ስጠኝ እስቲ። ከሌሊቱ 1/3ኛ ላይ ከአርሽ በላይ ነው የሚል አላህ ከሌሊቱ 1/3ኛ ይወርዳል? ይወርዳል። ስለዚህ ከአርሽ በላይ ነው። ቅድም በላይ ነበር እኮ ከአርሽ በላይ ነው ይወርዳል። እኛ እንደ ፍጡር እኮ አይደለም። አላህ ማለት ፈጣሪ ነው። ገባህ? ስለዚህ እሺ መልካም። ከሌሊቱ 1/3ኛ ላይ ከአርሽ በታች ነው ከአርሽ በላይ ነው? ይወርዳል። አላህ ይወርዳል። የንዝሉ ረቡና ተባረከ ወተዓላ ምኑ ነው የሚወርደው? ሌሊትን ኢላ ሰማይ ዱንያ መጥቷል። ምኑ ነው የሚወርደው? አላህ ራሱ። ኦኬ። ስለዚህ አላህ ከአርሽ በላይ ነው ብለህ ለምን ትሞግታለህ ታዲያ? እንደዚህ ስለነገረኝ ነው የምሞግተው። ስለዚህ ወይንም ሰዓት ጠይቃ ስንት ሰዓት ላይ ነው ከአርሽ በላይ ብለህ መጠየቅ አለብህ እኮ ስትመልስ። ሲጠይቅ ሰውየው አልጠይቅም። ለምሳሌ አላህ ወሁ አዕለም ቢነፍሲ አላህ ከአርሽ በላይ ነው ብለህ ለመመለስ ምን ሊስን እንደሚወርድ ከተስማማን አላህ ከአርሽ በላይ ነው ብለህ ስትመልስም ከዚህ ሰዓት እስከዚህ ሰዓት ነው ከአርሽ በላይ ብለህ መመለስ አለብህ እኮ። አሊያም ይሄን ፈልሰፋ ባገባው እኛም ገባህ? አለዚነ ዩእሚኑነ ቢልገይብ ይላል አላህ ቁርአን ሲል ሙእሚኖች ማለት ምንድናቸው? እነዚህ በገይብ የሚያምኑ ናቸው። ፈልሰፋ አይገቡም። ገባህ? አሁን እነዚህ ሙስሊሞች ውስጥ ሆኖ ፈልሰፋ ገቡና እንደዚህ ከሆነ እንደዚህ አሉ እንጂ ገባህ? ኖ አልተፈላሰፈም። ፈልሰፋ አይደለም የሚገባው እኛ ማለት ተነገረልህ። እናንተ አብዱ ኖ ፍልስፍና ሳይሆን እናንተ ለማለት አንተ አይደለም ሙስሊሞች ማለት ገብቶ አላህ ከሌሊቱ 1/3ኛ ላይ የሚወርድ ከሆነ አላህ ነው ስትባል መቼ ብለህ መጠየቅ አለብህ። አላህ ከአርሽ በላይ ነው ብለህ መዝጋት የለብህ። ምክንያቱም የሚወርድበት ሰዓት ስላለ። ስለዚህ ለምሳሌ ልንገርህ አላህ ይወርዳል ስንል አላህ ከአርሽ በላይ ነው አልነረ። አላህ ከአርሽ በላይ ነው ስንል ቁርአንን ሐዲስን ተደገፍና ያኒ ቁርአን መጥቶበታል፣ ሐዲስ መጥቶበታል። ይህን ይዘን የለም። አይ ይወርዳል አሉ ነቢዩ ዓለይሂ ሰላም። የንዝሉ ረቡና ተባረከ ወተዓላ ፊ ኩል ሌሊትን ኢላ ሰማይ ዱንያ፣ በሁሉም ሌሊት አላህ ይወርዳል። አይ እንዴት ነው የሚለው ጉዳይ ሀሳብ ልንገባ። አላህ ማለት ፈጣሪ ነው፣ ኻሊቅ ነው። እኛ የኛ እንኳን የኛ ራሳችንም እንኳን መንፈሳችን አለ፣ ሩህ አለን አይደል? ሩህ የሚባል ነገር አለ፣ መንፈስ አለን። የራሳችን መንፈስ በራሴ ያለችው መንፈስ እንዴት እንደሆነች አላውቅም። ባጭሩ አላህ ደግሞ ያኔ እንዴት ይወርዳል በዛ ሰዓት አርሽ ይቀዋል ወይ እንደዚህ ነው ወይ የሚለው ጉዳይ ደግሞ እንዴት ነው የሚወርደው ብያለሁ። ያፌን ይደርሳል። እንዴት ነው ብያለሁ። ያፌን ይደርሳል። እሺ ቀጥል። ያፌን ይደርሳል። ቀጥልሽ። አላህ ይወርዳል። አላህ ሲወርድ ደግሞ አርሽን ይለቀዋል ወይም ደግሞ በዛን ጊዜ ያኔ ከአርሹ አልሆነም የሚለው ጉዳይ ሊገባ አላህ ማለት ፈጣሪ ነው። ፈልሰፋ የሚገባበት አይደለም። ፍጡር አይደለም፣ ፈጣሪ ነው። እኔ ደግሞ ፍጡር ነኝ። አንድ ደካማ የሆንኩ ደካማ ፍጡር ነኝ። በተነገረኝ ልክ ነው የሚያምነው። ገባህ? ትናንት ያመጣቸው ሐዲሶች ነበር። ለምሳሌ ዘሩኒ ማ ተረክቱኩም
የሚለው ሐዲስ የቀራችሁት ነበር። ገባ ከለ እኛ ነብዩ አለይሂ ሰላቱ ወሰላም ባነገሩ ልክ ነው። ያኔ ድንበር አናልፈም። ገባ ድንበር የሚነካት ነገር የለም። በዛች ሐዲስም ይሁን ቁርአንም ይሁን በዛ ልክ ነው የምንለው እና ይሄንን ደግሞ ግንዛቤ ማን ተገነዘበዋል? ከሰለፎቻችን ማን ነው ብለን ነው የምንወስደው እንጂ ፋልሰፋ ገብቶ እንደዚህ ከሆነ እንደዚህ ይላሉ። አብዱላይ ቆይ አንዴ ፍልስፍና ሳይሆን ትቀጥላለህ። በደንብ አስተውል። ቃላት ነው። አሁን አላህ ከሌሊቱ 1/3 ላይ ይወርዳል ካልከኝ ቦታውን ይለቃል አይለቅም? ይወርዳል የሚለው ራሱ መልቀቅን የሚያሳይ ነው። መውረድ ማለት ሙቭ ማለት በፍጡር ከሆነ አሌስ ምን ማለት አለብህ መሰለህ? እዛው ሳይለቅ ነው እዚህ የሚመጣው ካልከኝ ይለጠጣል በለው። አላህ እዛ ሆኖ እንደዚህ የሚለጠጥ ነው። ወደ ታች ይለጠጣል ነው ይባላል። ምን መሰለህ አሁን ይሄ ነገራቶች ማለት ነው። አንድ ምሳሌ መስለኝ እንኳን በፍጡር ሊመስልህ ሰለፎች ወይም ደግሞ አረቦች ይሉ ነበር። ምን ይላሉ? ማዝልና ነሲሩ ወልቀመሩ ማዕና ይሉ ነበር። ገባ እኛ ከመሄድ አልተወገድንም፣ ያኔ ጨረቃው ከኛ ከሆነም ይላሉ። ገባ ይሄ ማለት ያኔ ከራሃችን አለች ማለት አይደለም። ከራሃችን አለች ማለት አይደለም። ያኔ ጨረቃዋ ማለት ነው። ያኔ አለች ማለት አይደለም። አሁን ለማለት ፈለግ እንደዛ አይደለም። ጨረቃ እኮ ብርሃኗን ነው የፈነጠቀችልህ እንጂ አካሉ አልመጣም እኮ። ሊስን አላህ ደግሞ እኮ አካሉን መጣ ብለህ የምታስበው ያ ማለት እኮ ግልጽ ነው። አሁን እሱ እያወራ ያለው እንደ ጨረቃ እዛ ሆኖ ጨረሩ ግን ወደዚህ የሚወርደው ጨረሩ ነው አላልከም? እንደዛ ካላልክ አትግዛው። እሺ እኔ እኮ ያለ ቦታው ታዲያ ያለ ቦታው ለምን ታመጣለህ? የአረቦችን ንግግር ያለ ቦታው ለምን አመጣው ታዲያ? ዋቢ አብዲ ሰባ ከሌለው ለምን አመጣው? ጊዜ ለምን ታቃጥላለህ? ግማሽ ትረዳለህ። አብዲ ግማሽማ አንተ ነው የተረዳኸው። አንተ እሺ ነብዩ ያሉትን ነው ያሉትን ሰለላሁ ዐለይሂ ወሰለም። ቆይ ስማ ትቀበላለህ? መውት ቆይ ጠብቅ ወይ ካተነሺ ወከውፈ ያውራ እሱ ያውራ ከዳውራ ካተነሺ እኔ ላውራ ኡፍ ወይኔ ወንድ ቆይ ሌላ ሰው እንዳይገባ ቆይ አንዴ ዋቢ አንዴ ትገባ ታወራለህ። አንዴ ይሄንን ሰው አብዱላህ የሚባለውን ሰውዬ እናውራው። ወይ እፎ ያወራዋል ወይ እኔ ያወራዋለሁ። እፎይ በአቅል ያወራዋል፣ እኔም በአቅል ከፈለገ አወራዋለሁ። በነስም በቁርአንና በሐዲስም አወራዋለሁ። አንተ የምታመልከው አምላክ አንተ እማሪያዊ ትርጓሜ እያስክ የምታመልክ ከሆነ የአላህ ፊት ምድር ላይ የተበተነ ነው ማለት ነው። እማሪያዊ ትርጓሜ እያስክ አንተ ፍካሪያዊ ትርጓሜ ማትቀበል ከሆነ በአረብኛው ሙተሻቢህን እያስክ በዛሂሩ የምትፈስር ከሆነ የአላህ ፊት ምድር ላይ የተበተነ ነው። የአላህ አይን ባህር ላይ የተበተነ ነው። እንዳንተ እምነት ማለት ነው። እስልምና እንደዛ አይልም። ነብዩ መሐመድም ቁርአኑም እንደዛ አይልም። ግን እንዳንተ ተቋቋም ግን የሚታወሩ ነገራቶች ነበሩና ማረጃ አምጣ። ስማ እንዴ ኦፈይ አቁምልኝ። ማረጃ አምጣ እንዴ ይርበ ማረጃ እኮ አመጣልክ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم المراء في القرآن كفر يا نبي نقدر كونه المراء في القرآن كفر قن أنت مراء سمع حديث كونه سمع انجي أقوم لي عندي أقوم لي ቀድም ያለ ነበር ምን ነበር ያለ ሰውዬ ሌላው እንዳትገባ ፖለቲካ ተጠቅመንት ከታች አለው አው ኡፈይ ቀድም ምን ብሎ ነበር መሰለህ? እንደዚህ የሚያደርገው ካፍር ናቸው እያወራ ነበር አይደል? እንደዚህ ያደረገው ካፍር ናቸው እያወራ ነበር። አሁን ደግሞ ይሄ ቁርአኑ ያውን ሐዲስ አልሙራኡ ፊል ቁርአን ኩፍሩ የሚለው ለኔ ማስረጃ ነው። ይሄ ማስረጃ ሆናል። ምንድነው ይሄ? አላህ ከአርሽ በላይ ነው የሚነካል ካፍር ነው ያለ አንድ ያምጣልኝ። እሺ እስከ አንድ አምጣልኝ እኮ ጨረስክ? ሲያቅተው ወላሂ እንደማምጣ ቃለሁ አንድ እንደማምጣ ቃለሁ ከሰለፎች ማለት አንድ እንደማምጣ ቃለሁ።
እሺ ላምጣልህ። አቡ ሐኒፋ ሰለፍ ናቸው አይደሉም? አቡ ሐኒፋ ሰለፍ ናቸው አይደሉም? خير الناس قرني ثم الذين لهم ثم الذين لهم ባሉት እኮ አቡ ሐኒፋ ሰለፍ ናቸው አይደሉም? ለምንድን ነው ሌላው አቡ ሐኒፋ ሰለፍ ናቸው? ተቀበል። አቡ ሐኒፋ ሰለፍ ናቸው ወይ? ለምን መልስልኝ። ቆይ አቡ ሐኒፋ ሰለፍ ናቸው ልንገርክ፣ የነሱን ንግግር ላምጣልክ። እንደሚከፍር አላህ ሰማይ ላይ ብሎ ያለ ሰው እንደሚከፍር የተናገሩበትን ላምጣልክ። እንደው አንተንም ያከፍሩ አምጣው። እንደው ከመጀመሪያ ቀጥታ አምጣው። አቡ ሐኒፋ ምን ይላሉ? ወከዛ መን ቃለ ላ አዕሪፉ ረቢ አፊ ሰማኢ አም ፊል አርዲ ፈሁወ ካፊር። ስማ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ስማ አቡ ሐኒፋ ማለት ሰለፍ ናቸው። ሰማይ ላይ ይሁን ምድር ላይ ይሁን ስማ እንዴ አስጨርስ፣ እኔንም አስጨርሰኝ። ሰው ሌላ ነገር ሳይረዳው ላብራራው፣ ልንገራቸው። ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ይህንን ሙላ አልዩል ቃሪ የተባሉ ዓሊም ይሄን ንግግራቸውን ይዘው ቀጠል አድርገው ሲያብራሩት ምን ይላሉ? ለምን እንደሚከፍር ሲናገሩ የአነሁ ሐቅ መካና የሚከፍርበት ምክንያት ለጌታው ቦታ አሰፈረ። ኧረ አትረብሽ። ምን ያጨረጭረዋል? ለምንድን ነው የሚከፍረው የሚለውን ሲናገሩ ይኸው ለምንድን ነው የሚከፍረው የሚለውን ሲናገሩ ምክንያቱም ለጌታው ቦታ እንዳለው ገልጿል። ግን ቦታውን የጠፋው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ማለቱ የት እንደሆነ አላውቅም ነው እንጂ ያለው ቦታ ለጌታው ስላሰፈረ ጌታውን በቦታ ስለገለጸ ይከፍራል አሉ። ለምሳሌ የሆነ ዕቃ አለ እቤት ይሁን ውጭ ይሁን አላውቅም ካለ ለዕቃው ቦታ አስፍረሃል። ሱብሃንአላህ። ለዛ ፈጣሪ ሀታ አይደለም ሰማይ ላይ ነው ብሎ ሊያምን ይቅርና ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ካለ ካፊር ነው አሉ። ለምን ማመን ያለበት ፈጣሪ ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው። ያ ነው የሙስሊም እምነት። ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው እምነት ነው። ሌላም ላምጣልህ አብዱላህ። እሺ እስኪ አብዱላህ ሌላም ላምጣልህ። ኢማሙ ሻፊዒ ይላሉ አልሙጀሲሙ ወይ አቁምልኝ ወይ ነው ኢማሙ አትንጨር አቃጠለህ ውሸት አልቀበልም ወላሂ ሱብሃንአላህ አቃጠለህ እንዴ? ምን ነው ኢማሙ ሻፊዒ ፖለቲካ ተጠቀመ ፖለቲካ ተው። ድጋሚ ደግሞ አቡ ጃዕፈር አጣሐዊይም ምን ይላሉ? አቂደቱ ጣሐዊያ በሚባለው ኪታባቸው ላይ መንዛመ ምን ይላሉ? ውሸት አልተቀበልኩም ና ይነግራል ቢማዕነን ሚን መዓኒ አልበሸር ፈቀድ ከፈር። የእነኚህ ደግሞ ምን ይላሉ? አላህን በፍጥረት መገለጫ በአንዷ እንኳን የገለጸ ሰው በእርግጥ ይሄ ሰው በእርግጥ ካፊር ነው። ማን ያሉት? አቡ ጃዕፈር ጣሐዊ ሰለፍ ናቸው እንዳለ። ሌላም አመጣልሃለሁ ይነጋባል፣ እያመጣሁልህ ይነጋባል። ወሃብያ ብቻ ነው ፈጣሪውን በአካል ፈጣሪውን ወላሂ አላመጣው እንደሱ ወሃብያ ነው። እሺ አንዴ አብዱላይ ኦፌ እሺ ቀጥል። ኦፌ እየሰማ ነው። ኦፌ አሁን ባመጣ ሌላ ቦታ አልገባም። ማን ቃለ የአቡ ሐኒፋ ያኔ ንግግር ምጥሶ ነበር። ማን ቃለ ላ አዕሪፉ ረቢ ፊ ሰማ አም ፊል አርድ ፈቀድ ከፈር ያላትን ሐዲስ ወይም ንግግር ማለት ነው። ለዚች ንግግር ዲፊኒሽን የት ሄደ መስለህ? የዓሊሞች ሌላ ዓሊም ሄደ ታች ወረደ ወላሂ ፌክ ተቀመልኝ። ማን ቃለ ላ አዕሪፉ ረቢ ጌታዬ ሰማይም ምድርም እንዳለ አላቅም ያለ ካፍር ነው አሉ። በቃ አለቀ። ለምንድን ነው ያሉት? የአቡ ሐኒፋ ማለት አብዱላህ ለምንድን ነው ያሉት? አቡ ሐኒፋ ለምንድን ነው ያሉት? ላይ ፊቅህ አክበር ላይ አቡ ሐኒፋ አንዴ ከድር አብዱላህ ኮኖ ከነስ እናርገውና ፊዳን ደረገልኝ
ለምንድን ነው ይሄንን ያሉት? እንደዛ አሉት። ማን ቃለ ያኒ የሚነክር ሰው ስላል እንዳለ ነው። ያኒ አላህ ከአርሽ እንደዚህ እንደ ሻኢራ እንደ ጃህሚያ ያኒ አላህ ከአርሽ በስልጣኑ ተደላደለ የሚሉ ሰዎች ስላሉ ምን አሉ? አይ ቃለ ላ አዕሪፉ ረቢ ፊ ሰማእ ፊ ልአርድ አብዱላሂ ግልጽ ቃል ማለት ነው። እንደውም አመጣልህ መረጃ አብዱላሂ ሹክረን ጀዛከላህ ኸይር። አብዱላሂ አንተ ራስህ እኮ ቅድም መንበር ከሌሊቱ 1/3 ላይ ሲቀረው አላህ ወደ ቅርቢቱ ሰማይ ይመጣል ስትለኝ which is በሰማይ ውስጥ ነው አላህ እያልከኝ ስለነበረ ስለዚህ አንተንም ካፊር እያሉ ነው ማለት ነው። አቡ ሐኒፋ አቡ ሐኒፋ እንደዛ ነው እሱ አረዳ እኮ ምክንያቱም አትሊስት ካፊር ትሆናለህ ማለት ነው። አይ ራሱ አላህ ወደ ሰማይ ይመጣል ብለህ ስላልክ ስለዚህ አላህ በሰማይ ብለኸዋልና ስለዚህ ለሁለት ሰዓት ለሶስት ሰዓት ካፊር ትሆናለህ በየቀኑ። የት ነው የምትሄደው? ይከፍር አይደለም ምንድን ነው እሱ? መንቃለ ማለት ምንድን ነው? መንቃለ ላ አዕሪፉ ረቢ አላቅም ያለው ብቻ ነው። ላ አዕሪፉ ረቢ ጌታ አላቀውም። አዳምስ አላቅም ላ አዕሪፉ ረቢ ፊ ሰማእ ሰማይ እንዳለ ምድርም እንዳለ አላቅም ያለ ካፊር ነው አሉ። እንዴት አንተ ዳኛ እንደ ዳኛ ነው ማስቀመጥ አይደል? አዳም ዳይስ አሁን ያመጣው ማረጃ እኮ ይፈስተኩልሻለሁ። ያመጣውን ማረጃ አንተ ለአንተ ለወካል ስለሚመች ሳይሆን ያመጣው ማረጃ መስተርኩልኝ ያው ላ አሪፉ ረቢ ፊ ሰማእ ፊ الارض በሰማይም እንዳል ምድርም እንዳል አላቅም ያለ ካፊር ነው ማ አቡ ሐኒፋ هذا الاشاعره اشاعري هذا الجهمي هو كافر። እሺ መልካም። ስለዚህ በደንብ እንድንረዳው ከሌሊቱ 1/3 ላይ ስለዚህ አላህ ይሄን ያለው ያሁኑ አጽድቅልኝ። ያሁኑ የሰውዬው የማን ማረጃ ነው ማለት ነው? የማን ማረጃ ማለት ነው? አቡ ሐኒፋን እንዳጽድቅልህ እንዲገባኝ እንድረዳው ከሌሊቱ 1/3 አላህ አንዴ እፎይ አንዴ ይቅርታ ኢማሙ አቡ ሐኒፋን ካፊር ናቸው ማለቱ በቢሊየን የሚቆጠር ሙስሊም እንዳለ ካፊር ነው እያለ ነው። ስሙኝ ርቄ ነበር አላልኩም። ጀህሚያ ናቸው ማለቱ በቢሊየን አንድ ሺህ ዓመት በፊት ሌሎች ነው ከድር አቡ ሐኒፋን ሳይሆን ያለው እንደዛ የሚያምኑትን ካፊር ብለዋል መሰለኝ ለማለት ነው። ያብራራልና ምን ማለት ነው ታዲያ? አዳምጠው። በሰማይ ይሁን በምድር ይሁን አላውቅም ያለ ሰው ካፊር ነው ብለዋል አቡ ሐኒፋ። ለምን አሉ እኮ ላ አዕሪፉ ረቢ ፊ ሰማእ ለምን አሉ? ፊ الارض አስተካክል። ላ من قال لا اعرف ربي لانك يعني انت امسايانا انت እኮ አንተ الارض እኮ አሉ በምድር እንዳል በሰማይ እንዳል አላቅም ያለከ ካፍር ነው። ስለዚህ እንደዚህ ቢሆን ተቃራኒስ ቢሆን ነው። ለምን አሻኢራዎች ጃህሚያዎች እንደዚህ ይሉ ነበር? ተው አሁን የሰው እንትን እንትኑን ተውና ለምንድን ያለው አሻኢሮች ስለሚነክሩ ምን አሉ? አንተ አምሳይ የአሻኢራ ማቱሪዲያዎችና ጃህሚያዎች ይሄን ነክሩ ነበር። ስለሚነክሩ ወይ በአማርኛ ወራ አረብኛ ማትችል ከሆነ አታውቅም ነው። ስማ አንዱ አረብኛውን አስተካክል። ስለሚነክሩ አልክ። እሺ አሁን አቡ ሐኒፋ ምን ማለታቸው ነው? አሁን አንተ አንድ ዓሊም ከሰለፍ አምጣ አልክ። ያው አመጣውልህ 3-4 ዓሊም አመጣውልህ። ፈጣሪን በቦታ አንድ ማመጣም በአካል የሚገልጽ ኡፈይ ይፍረደኝ ስማኛ የኡፈይ አወራረድ ወይ የምትጠየቀውን አትመልስ ወይ ሰው ሲያወራ አታስወራ። ቢያንስ የምትጠየቀው መልስ። ዝም ብዬ ልስማክኝ። ይኸውልህ አቡ ሐኒፋ ያመጣል አንድ ማረጃ አመጣም። ኧረ ቢስሚላህ አንድ ማረጃ አመጣም። ማረጃውን የመለሱት ነው። እሺ ሁለታችሁ ወይ የአቡ ሐኒፋን አመጣችሁ ሁለታችሁ አቡ አሚና አብደላህ አንዴ አብዱላህ አንድ አዳም ከድርም የራሳችሁ እንዲመቻችሁ ነው የተረጎማችሁት ሁለታችሁም ማለት ነው። ስለዚህ ወይንም እንደዚህ እናደርገው አላህን በሰማይ የሚሆን በምድር አላቅም ያለ ካፊር ነው የሚለውን እሺ ኢንቨርት እናድርገውና እንደ አቡ ሐኒፋ አላህን በሰማይ አለ በምድርም አለ የሚልስ ካፊር አይሆንም? እፎይ ሐዲሱ አላለቀም። ይጨርሱት እስከ መጨረሻ። ካላለቀ እንዴት ነው ትርጉም የሚሰጠው?
ኦኬ እሺ ለምሳሌ አላህን በምድር አለ የሚል ካፊር አይሆንም አብዱላይ? በየትኛውም ቦታ ፈጣሪን ከገለጸ በቦታ የገለጸ ሰው አይደለም። ኖ ኡፈይ እኔ ሳወራ ነው ችግር ያለበት በዚች ንግግር ላይ ማለት ነው። አዳም እቺ ንግግር አሁን ኪታቡን እንድንስማማ ነው እንድንስማማ። ምክንያቱም እና የእናንተ ትርጉማውን ወይን ሴንስ ይሰጣል ወይን ሴንስ ማይሰጠው በምንድን ነው ኢንቨርት ስናደርገው ነው ሐሳቡን። ምክንያቱም እሳቸው እሺ በምድር አለ አይምን በምድር ይሁን በሰማይ ይሁን አላቅም ያለ ሰው ካፊር ነው ካሉ ምንን ለማለት ፈልገው ነው የሚለውን ለመረዳት እሺ አላህም በምድር አለ በምድር ነው ቢል አንድ ሰው ካፊር ይሆናል? ለምን አይምን ካፊር ነው ካፊር አይደለም? ያከፍራል። ለምን ያከፍራል? የሚያከፍረው ምክንያት እኮ አለው። አላህ ራሱን ገልጾበታል ማለት ነው። ለምንድን ነው የሚያከፍረው? ገልጿል። እሳቸው ግን እኮ ያከፍራል። እሳቸው ያከፍራል ያሉ አላቅም ያለ ነው ብለዋል ብለህ ካሰብክ ለምንድን ነው በምድር አለ የሚለው ያከፈረው? ይሄ አንደኛ ማለት ነው። ለምሳሌ ወከዛ መወሰፍ ቀጥሎ ይቀርባ ወበሩ እንደው ከፍቶ ያንብልን። ይሄ ያሁኑን የአቡ ሐኒፋ ንግግር ማለት ነው። አቡ ሐኒፋ መጨረሻ ሄደው ምን አሉ መሰላችሁ? መጨረሻ ሄደው አላህ እንደውም ከአርሽ በላይ ነው ያላላ ካል ካፍር ነው ይላሉ። ከዛ ደግሞ ሊአሁን ሊአነሁ እሺ አለን እንዲጂን አሉ። ገባክ? ከበላዮች ሁሉም ከበላይ ስለሆነማ አላህ ማለት ነው። ይሄው ቀጥለው አሁን ያልከውን ድገመው እንጂ እያወራኸው እኔ ሳወራ አውራው ሲያውን ነው በለው እስኪ ቆይ የዋሸው ይታይሽ በለው። ቀጥሎ ያለውን አሁን ያወራውን ንገረን እስኪ ምንድን ነው ያሉት? ቀጥሎ ምን አሉ? ቀጥሎ ምን አሉ? አሁን እኮ ስታወራ ነበር። አብሽር አውራው እንጂ አይ ቲንክ ኔትወርክ ይዞታል። ቀጥሎ ምን አሉ? ሚውት ይዞት ነው ኔትወርክ ይዞት አይ ዶንት ኖ ምን ኔትወርክ ይዘዋል። ቀጥሎ እያለ ቀጥሎ ያሉትን ይበል እስኪ ይናገር እስኪ። ሐዲሱን ብትጨርሶት እኮ ምንም አያከራክርም ነበር። መጨረሻው ትክክለኛውንም መልስ ሰጥቷል። ወጣ ናፊ እንትን ነው ምንድነው መሰለህ ናፊ ያለች ፈጣሪን ምን አሉ አቡ ሐኒፋ? ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ እንኳ ይከፍራል አሉ። ምክንያቱም ፈጣሪን ማመን ያለበት ምድርም ሰማይም ሳይኖር በፊት እንደነበረ ያለ ነው ብሎም ነው ማመን ያለበት። በዛም ላይ ደግሞ ያለ ጥርጥር ያለበለዚያ የሚጠራጠር እኔ ሰማይ ላይ ይሁን ምድር ላይ ይሁን እኮ አላውቅም ካለ ልክ ደጃል አሁን አለ ግን ውሃ ውስጥ ይሁን እዚህ ቦታ ይሁን አላውቅም ካለ ቦታን እኮ አስፍሯል ሰውየው። ነገር ግን ቦታው ነው የጠፋው። አላህም ላይ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ቦታ አለው ግን የት እንደሆነ ቦታው ነው የጠፋው እንጂ ቦታ ስላሰፈረ ነው የከፈረው አሉ። አሁን ወጣ ሲጠየቅ ቀጥሎ ያለው ብሎ ሊዋሽ ነበር አቡ ሐኒፋ ላይ ወከዛ መን ቃለ ኢነሁ ዐለል ዐርሽ እንደዛ የሚከፍራ አይተን ገና ተቋርጦ ኢነሁ ዐለል ዐርሽ እንደዛውም አርሽ ላይ ነው ያለው ብሎ ያለ ሰው ይከፍራል። ከዛ በኋላ አርሽ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ቢልም አይጠቅሙም አሁንም። ምክንያቱም ልክ ቀጥዓን ሙስሊም ማመን ያለበት ስለ ፈጣሪ ቦታ ሳይኖር በፊት እንደነበረው ያለ ነው ብሎ ነው ማመን ያለበት። ሰማይ ላይ ምድር ላይ ፍጡሮች ናቸው እኮ እንዳለ ሁሉ ሳይኖር እንደነበረ ሰማይ ሳይኖር ያለ ሰማይ ምድር ሳይኖር ያለ ምድር ቦታ አቅጣጫ የሚባል ነገር ሳይኖር በፊት እንደነበረው ያለ ነው ብሎ ማመን ነው። የአላህን ማወቅ የሚባለው ይሄ ነው። ፈጣሪን የሁሉን አስገኝ ማወቅ የሚባለው ይሄ ነው። ናፊ እሺ ከድር እንመለሳለን። ናፊስ አንቺ እንደዛም ተቀበዩ እንዴት እንደ ከድር አሁን እንደዛ ነኝ እኔም። እርግጠኛ ነሽ? ጉዞ ወደ አህባሽ ዋብያ ነብስ ማለት ነው። ቆይ እኔ ለሊት 9 ሰዓት ላይ ይወርዳል ያሉት። ለምሳሌ ለሊት 9 ሰዓት ኢትዮጵያ ላይ ለሊት 9 ሰዓት ቢሆን አሜሪካ ሌላ ሰዓት ነው፣
እንዲሁም ጀርመን፣ ሌሎች ሀገር ላይ ሌላ ሰዓት ነው። ኢትዮጵያ ላይ ያለው ወሃቢያ በዚህን ሰዓት ፈጣሪ ይወርዳል ካለ አሜሪካ ላይ ያለው ወሃቢያስ የተለያየ አምላክ ነው ያላቸው። ለእነሱ ደግሞ ይሆናል አይደል ነው እየጠየቅናቸውም ቅድም ለዛ ነበር መልስ ቢሰጡ ለዚህ እንድናውቅ ማለት ነው። ስንት ፈጣሪ እንዳላቸው ወይስ እያንዳንዳቸው አንዳንድ ፈጣሪ አላቸው? ትክክለኛ ጥያቄ፣ አቅል ያለው ሰው የሚጠይቀው ጥያቄ ነው። እነሱ መልሰው ታዲያ ምንድን ነው የሚለው? ቁርአን ነው የሚለው ይላሉ። ቁርአን እንደዛ አይልም። የገለጡት ቁርአንን ሰላም ነው ስላስገባኝ በጣም አመሰግናለሁ ወንድሜ። በእውነት ብዙ ሰው ቤት ገብቼ ሰው ሊያስገባኝ አልቻለም። እኔ ያለሁት ሊቢያ ነው ወንድሜ። ብዙ እምነት ቤቶች ገብቻለሁ። ኢትዮጵያ ኑሬ ቤተክርስቲያን ወይ ቤት መስጊድ ሂጄ አልለምንም። ያለኝ አማራጭ በሚዲያ እየመጣሁ መለመን ነው። በእውነት ነው የሚለው። የኔ ፎቶ ገብታችሁ ሼር ኮፒ ሊንክ እያደረጋችሁ ለፌሚሶች ጋር አስገቡኝ። እኔ ያለው ሊቢያ ነው ወንድሞቼ። በእውነት 2 ዓመት አድርጋለሁ እዚህ ሀገር ውስጥ። በእውነት ምን ብዬ እንደማመሰግን ያላቅም። እፎይ እግዚአብሔር ጤናና እድሜ ጨምሮ ይስጥ። እኔ ሰው ቤት ብዙ ጊዜ ሲገባ ምንም ማንም ሊያስገባኝ ዛሬ እንደውም እንዴት እንዳስገባኝ እግዚአብሔር ባርኮ ምን ብዬ እንደማመሰግን ያላቅም። በእውነት ነው የምልህ። በጣም ታምሜ ነው ያለሁት። ሊቢያ ውስጥ ነው ያለሁት። የሚረዳኝ ሰው የለኝም፣ ቤተሰብ የለኝም። እባክህ ወንድሜ የገባችሁ የሆነች ልጅ እንደው ማታረጉልኝ ነገር ከሌለ ማለት ነው የገባችሁ ፎሎ አድርጓት ልጅቷን 10,000 ፎሎ ካስገባኝ 50,000 ብር እረዳሃለሁ ብላኛለች። ልጅቷ እንዳጋጣሚ በዚህ ሁኔታው አወቅኳት። ገብታችሁ ፎሎ አድርጓት። የምትችሉትን ነገር አድርጉልኝ ባካችሁ ወንድሞች። እፎይ አንተም ምን ብዬ እንደማመሰግን አላውቅም። እነ ሙባረክ ፌሚሶች የሚባሉ ሰዎች ሙሉ ከስር ሆኜ ስጽፍ ነው የምውለው። ምንም ሊያስገቡኝ አልቻለም። አንተ እንደውም ምንም ብዬ እንደማመሰግን አላውቅም። እግዚአብሔር ጨምሮ ይባርክ። እውነትም የፈጣሪ ሰው ነህ። በምስኪን አድርጉለትና ዳታ ትንሽኛ ጋር ሶስቴ ነው የጻፍኩ እንድታስገባኝ ቀሙ ተቀምጬ ማለት ነው። ማያስገበኙ ሰዎች አሉ። እፎይ እና ተስተላልፍልኝ። እኔ ምን ብዬ እንደማወራ አላውቅም። ረባ ሊቢያ ውስጥ ነው ያለሁት። ገብታችሁ ቪዲዮ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ከእስር ቤት አሁን ነው የወጣሁት። በደንብ ሼር አድርጉለትና እርዳታ ላይ እንትን ለሚሉ ሊቢያ ላይ እንትን ላሉ መረጃዎችን እንትን ብለው ተባበሩት። ቪዲዮዎች ሰርተሃል ሁሉ ቪዲዮ ተርቼዋለሁ። ገብታችሁ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ብዙ ሰው ላይ ተርቼዋለሁ። 50,000 ብር ሰጥሃለሁ ፎሎ አስደረገኝ። 10,000 ፎሎ አስገባኝ ያለች ሴትም አለች፣ ሙስሊም ናት። እሷም ላይ ሰርቼ እስካሁን 100 ምናምን ነው እሷ ፎሎ። እንደውም በዚህ ራሱ ይርዱኝ። የምትችሉትን ነገር አድርጉልኝ። አካውንቴም እዛ ላይ አለ፣ ስልኬም እዛ ላይ አለ። በዛ አገኙኝ። ኢትዮጵያ ቢኖር መስጊዱ እየሄድኩት እለምናለሁ። አሁን ከተኛሁት ስንት ወሬ ነው? 2 ዓመት አድርጋለሁ እዚህ ውስጥ። ያላችሁ ሰፖርት አድርጉት። ሁላችሁም ተባበሩት። ሜይ ቢ የምትችሉ መርዳት የምትችሉ ሁላችሁም እንትን በሉት። ጊፍት ትፈልጋለህ? ማውጣት ትችላለህ? ጊፍት ይስጡ። ሚዩት ነው። እሱን አልችልም መሰለኝ። እንጃ ከዛ ሰዎች ጠይቋሉ። ያ ፎሎ ቢያደርጉት ነው የሚሻለው ይመስለኛል። ማውጣትም ስለማይችል ገና 8,000 ምናምን ነው እና ሜይ ቢ ፎሎ አድርጉት መጀመሪያ እና ፎሎ አድርጉት። የተቻላችሁን እርዱት እና የሚረዱ ልጆች ጋር ቢ ሲጽፍም እንዲያስገቡት እርዳታ የሚያሰባስቡ ግሩፖች ላይ እንዲረዳ የራሳችሁን ሁላችሁም እንትን አድርጉት። ፎሎ አድርጉትና ቪዲዮዎቹን ሪፖስት አድርጉለት። በእንደዚህ አይነት ሁኔታ ተባበሩት። አካውንቱ እንትን ላይ አለ። አይ ቲንክ ያየሁት መስሎኛል ቅድም። ኦኬ ራሂድ መሐመድ 1066
33 27 805 አው ሪያድ ነው። ሪያድ መሐመድ የእናቴ እህት ልጅ ነው እና ችግር የለም። እንደዛ ነው። ንግድ ባንክ እንትን ነው ያላችሁን ሰፖርት አድርጉት። ሁላችሁም እንትን ባሉት ሜቢ አመሰግናለሁ። በውስጥ ጻፉለት። ከዚህ በላይ ግን እርዳታ ላይ ለሚሰሩ እንትን ባሉለት። እኔ 10 ሺህ ብር አስገባላለሁ ነገር አመሰግናለሁ በእውነትም ብዬ እንደውም ስላስገባኝ ራሱ በጣም ነው ማመሰግን። ስንት ሰው ቤት ገብቼ ማለት ነው ቀን ሙሉ ከከፈቱ ጀምሮ እስከ መጨረሻ ሲጽፍ እጄ እስከሚያመኝ ድረስ ነው የምጽፍ የነበረው። ዛሬ እንዴት ብቻ አላውቅም። እግዚአብሔር ባን ብዬ እንደማመሰግን ያላቅም አመሰግናለሁ። እኔ እሺ በርታ፣ እግዚአብሔር ይርዳ። አይዞህ በርታ። ተባበሩት። ያላችሁን በውስጥ ጻፉለት። እኔን ያላችሁ ከ1 ሺህ ብርም 2 ሺህ ብርም ያላችሁን አስገቡለት በውስጥ ማለት ነው። እግዚአብሔር ከፍላችኋል እና አይዞህ ወንድማችን። ሌላ የምታስተላልፈው ነገር አለ? ይሄን ነው መቀምላችሁ። በጣም አመሰግናለሁ። ልጅቷን ገብታችሁ ፎሎ አድርጉልኝ የምትችሉት ደግሞ ኦኬ። ማን ሜቢ ክርስቲያን አሳያቸውና ሜቢ ቪዲዮ ነው ሚሽናሪ ጋሎ 10 ሺህ ነው የምትፈልገው 50 ሺህ ሰጣለሁ ብላኛለች። ኦኬ እሺ፣ አሳያቸው ሜቢ ክርስቲያን። እሺ አንዴ ላሳያቸው ነው። አንተ ነህ ፖስት አድርገሃት ነው አይደል? አካውንቱን እያሉ ነው። አካውንቱን አሳያቸው እዛው። ኦኬ ማስገባ የምትችሉ አሁንም ማስገቡለት። የተወሰነ ሰፖርት ማድረግ የምችሉ ካላችሁ ላይ እንድንበሉለት። ያ ይሄውና እንግዲህ አካውንቱ ትንሽ አስጠጋው። አይታይም ብዙ ሜቢ ንገራችሁ ቁጥሩን መዛው። ኦኬ 1066 33 27 805 ሪያድ ሙሐመድ ያላችሁን አስገቡለት። ወንድማችንን ተባበሩት። ሰው ካልቸገረው ወንድ ልጅ ካልቸገረው አይወጣም ልመና። እኔ በኩሌን ነገ አስገባላለሁ። ሪሲቱን ልክላለሁ። ሼር አድርግልኝ፣ እንትን ፎሎ አድርገኝ ሜቢ እንትን እላለሁ። እኔም በኩሌን እወጣለሁ፣ እናንተም የበኩላችሁን ተወጡ። ቪዲዮ የትኛው እንደሆነ ሜቢ ያሳያቸው ሼር እንዲደረግለት የፈለገው ያ የትኛው ቪዲዮ ነው? ዋቢ ሶስተኛ ላይ ያለው ነው። ይሄኛው ነው። እሱ ደግሞ 10 ሺህ ፎሎ ከገባች ልጅቷ 50 ሺህ ብር ሰጣለሁ ብላኛለች። እሱንም እንዴት 10 ሺህ እንደምትገባ አላውቅም። ሜንሽን አድርጋለሁ ከስር። ኦኬ አካውንቷን አሳያቸውና ሜቢ ኤስኤስ ነው ኤስኤስ ነው ከታች ያለችዋ። እሷን ንከው። እቺ ልጅ ናት 10 ሺህ አስገባኝ አለችኝ እና 50 ሺህ ብር ሰጣለሁ አለችኝ። ትንሽ አስጠጋውና ያስገባል። በዚህ ነው ተዋወቅኳት፣ በዚሁ ነው አወቀችኝ። ፎሎ አድርጓትና እንትን በሏት። አስሊ ነው የሚለው አሲ ነው አይደል? ነው አሲ ነው የሚለው ሴሲ ብሎ አሲ 2937 ያ ኤስ አይ 2937 ያ ፎሎ አድርጓት። እሷንም ሜቢ እህታችን የምትተባበረው አመሰግናለሁ። በእውነት ምን እንደምል አላውቅም። በጣም አመሰግናለሁ። እሺ ወንድሜ ተባረክ። እግዚአብሔር ጨምሮ ይስጥ፣ እድሜና ጤና ይስጥ፣ በልጆች ላይ ያኑር። አሜን። በተሻለ ሁኔታ ግን እርዳታ የሚሰሩ ልጆችን እዛ ላይ እንዲያደርሱት ሜቢ ተባበሩት ሜቢ